የእግዚአብሔርን ቃል እንድንማር ኤፌሶን ምዕራፍ 5 እናውጣና ከቁጥር 1 ጀምሮ እስከ 6 ድረስ ያለውን እናነባለን። ትኩረታችን ዛሬ ምዕራፍ 5 ከቁጥር 3 ጀምሮ እስከ 6 ነው። ግን እንዲያያዝልን ምዕራፍ 5 ከቁጥር 1 ጀምሮ እስከ 6 ድረስ ያለውን ሁልጊዜ እንደምናደርገው ቆመን በጌታ ፊት እናነብና ጸልየን እንቀመጣለን ማለት ነው። በማስተዋል እያየን ብናነበው በጣም ደስ ይለኛል። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ። ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ቁጥር 3 ለቅዱሳን እንደሚገባ ግን ዝሙትና ርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማ። የሚያሳፍር ነገርም የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና አይሁኑ፣ ይልቁን ምስጋና እንጂ። ይህን እወቁ፣ አመንዝራም ቢሆን ወይም ርኩስ ወይም የሚመኝ እርሱም ጣዖትን የሚያመልክ በክርስቶስ እና በእግዚአብሔር መንግሥት ርስት የለውም። ከዚህ የተነሳ በማይታዘዙት ልጆች ላይ የእግዚአብሔር ቁጣ ይመጣልና ማንም በከንቱ ንግግር አያታላችሁ እያለ ይቀጥላል። ለቅዱሳን እንደሚገባ ዝሙትና ርኩሰት ሁሉ ወይም መመኘት በእናንተ ዘንድ ከቶ አይሰማም። ጌታ እግዚአብሔር ሆይ የቆምነው በፊትህ ነው። የገለጥነው ያንተን መጽሐፍ ነው። የሚያስተምረን ቅዱሱ መንፈስህ ነው። እናመሰግንሃለን። ስላልተውከን እናመሰግንሃለን። ስለማትተወን ጌታ እግዚአብሔር ሆይ ወድጃችኋለሁ ብለህ በኪዳን ጌታ እግዚአብሔር ሆይ ስለወደድከን ልጅህን ክርስቶስ ኢየሱስን በመስጠት ዋጋ ከፍለ ስለወደድከን እናመሰግንሃለን። እኛ ተወዳጆች ነን ጌታ እግዚአብሔር ሆይ በቤትህ ያለን ተወዳጆች ልጆችህ ነን። ምሕረትህ በስቶልናል። ክብር ላንተ ይሆን። እግዚአብሔር አምላካችን በዚህ ምሽት ደግሞ የምንለምንህ እኔ ራሴ ባሪያህ፣ ሌሎችም ወንድሞቼ እህቶቼ ደግሞ ጌታ እግዚአብሔር ሆይ በተወደድንበት ፍቅር መኖር የምንችልበት ጸጋ እንዲለቀቅልን ጸጋ እግዚአብሔር አምላካችን ሆይ እና ያንተ ምሕረት እግዚአብሔር አምላካችን ሆይ በኃጢአት ለመቀጠል ሳይሆን በንጽህናና በቅድስና ለመቀጠል ጉልበት እንዲሆነን እባክህ ጸጋ እንድትሰጠን እለምንሃለሁ። ከእንቅልፍ እንድታነቃን፣ በኃጢአት ላይ እንድታነቃን፣ በርኩሰት ነገሮች ላይ እንድታነቃን ጌታ እግዚአብሔር ሆይ እንደተወደድን አንተን እየወደድን በንጽህና መመላለስ የምንችልበት መንፈስ እንዲሰጠን እለምንሃለሁ። ጌታ እግዚአብሔር ሆይ ጸጋ ወደ አንተ የገባንበት እግዚአብሔር አምላካችን ሆይ ፈቃዳችን ብቻ ሳይሆን እንድንኖር ደግሞ ኃይላችን ነው። ጌታችን ሆይ ያ ለመኖር ኃይል የሚሆነን ጸጋ አብሮ እንዲሰጠን እንጸልያለን። ጊዜያችን የተባረከ ይሁንልን። የእግዚአብሔር ፍርሃት ይህንን ቤት እንዲሞላው እግዚአብሔር አምላክ ሆይ እኔም የምናገርበትን ጸጋ እንድትሰጠኝ፣ ለወገኖቼ የተከፈተ ልቡና እንድትሰጥ ጌታ እግዚአብሔር ሆይ መንፈስህ እንዲናገረን እንዲያስተምረን በውስጣችን የሚኖረው ቅባትህ እንዲመራን እንጸልያለን። ጊዜያችን የተባረከ ይሁንልን። መንፈስ ቅዱስ አንተ ስትናገር ቃልህን ስንሰማ ትሁት የሆነ የሚደነግጥ ጌታ እግዚአብሔር ሆይ ለመለወጥ የሚቀናውን ልብ አብረህ ስጠን ባክህ። ጌታችን ሆይ መስማት ብቻ እንዳይሆንብን ለመኖር ደግሞ አብረህ የቀናውን ልቡና አንተ የታምራት አምላክ ነህና በልባችን ውስጥ ታምር እንዲሆን እንጸልያለን። ጌታችን ሆይ ተለውጠን እንድናገኘው ድንጋዩ ልባችን እንዲወጣ የሥጋ ልብን ሶፍት የሆነ ልብን እንድትሰጠን ጌታ እግዚአብሔር ሆይ ቃልህ እንደሚናገር ጌታ እግዚአብሔር ሆይ የልብ ትራንስፎርሜሽን እንዲሆንልን እንለምናሃለን። ጌታችን ሆይ ጊዜያችን የተባረከ አድርግልን። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ስናገር ብዙ ጊዜ ስናገር ሰምታችሁኝ ይሆናል። ያው እኛ ቤት ወንዶቹ 3 ነን። 2 የመጀመሪያ ልጆች ወንዶች ስለሆኑ የኳስ ጨዋታ ወሬ በጣም አለ እና ኳስም እናያለንም ስለ ኳስም እናወራለንም ማለት ነው። እና ኳስም እንከታተላለን። ቡድኖች አሉን የምንደግፋቸው። በእነሱ ቡድኖች የተነሳም የማሊያ እንዳረከው ማለት ነው። የማሊያ እንትን አለ፣ አንዳንድ ግጭቶች ምናምን አሉ፣ እንትኖች አሉ። ከዚህ የተነሳ የእግር ኳስ ነገር መከታተል ምናምን አልፎ አልፎ በጣም ደስ ይለኛልና አንፎርቹኔትሊ በጣም ብዙ የምንከታተለው የአውሮፓ ነው። ያው ታውቃላችሁ የኢትዮጵያን ሩጫና የአውሮፓን ኳስ ነው የምንከታተለው። ያው የኛ ኳስ የምታውቁት ነው ብዬ ነው። የኛ ሀገር እግር ኳስ ያው አሁን ይሻል እንደሆነ አላውቅም። በጣም ብዙ አልከታተልም፣ ግን አሁን ይሻል እንደሆነ አላውቅም። ግን ያው በጣም ለረጅም ጊዜ የኛ ሀገር ኳስ በጣም ብዙ አልተነቃነቀም። ያው እናውቀዋለን። ከሌላ ሀገር ጋር ስንጫወት ምን እንደሚሆን ውጤቱን ፕሪዲክት ማድረግ በጣም አይከብድም እና
በጣም ብዙ ውይይቶች ይደረጋሉ። ምን ይሻላል ኢትዮጵያ እግር ኳስ እንባል አይታችሁ ይሆናል። አንዳንድ ጊዜ በቴሌቪዥን አይታችሁ ይሆናል፣ ወይ ኤፍኤም ራዲዮ ስትከፍቱ ሰምታችሁ ይሆናል። ምን ይሻላል ኳሳችን ምናምን የሚል በጣም ምንድነው ችግሩ ከመሰረታዊ ነገሩ ነቅለን መጣል አለብን ምናምን የሚሉ ውይይቶች ሰምታችሁ ታውቁ እንደሆነ ብዙ ሰምቻለሁ። እኔ ግን አንዴ የሰማሁትን አረሳውም። አንዴ የሰማሁት ትንሽ ቆይቷል። አይ ዊሽ ስሙን ቢይዘው ኖሮ ሰውየው ማለት ነው። በጣም ብዙ ጊዜ የኛ ሀገር ናሽናል ቲም ውጭ ሀገር ሄዶ ሲጫወት አብሮ ትራቭል የሚያደርግ ሰው ነው፣ ያስታውቃል። አብሮ የሚሄድ ሰው ነው ኳስ ጨዋታ ሲኖረው ማለት ነውና ምን እያለ ይናገራል? አይ የኛ ሀገር ኳስ በጣም ትልቁ ችግሩ ምናምን ይላል። የኛ ሀገር ኳስ በጣም ትልቁ ችግሩ እዚህ አእምሯችን ውስጥ ልቡናችን ውስጥ በጣም የተሸነፈ ነገር አለ እያለ ነው የሚናገረው። ዋናው ነጥብ እሱ ነው። እና አንዳንድ ጊዜ ከቡድኑ ጋር ሲሄድ ምናምን ይላል። አንዳንድ ጊዜ ከቡድኑ ጋር ሲሄድ የሆነ ውድድር ውስጥ እንገባና እዛ ውድድር ውስጥ አንዳንድ ክሪቲካል አይነት ጨዋታ አለ እና ምን አይነት ጊዜ ይፈጠራል አለ። ለምሳሌ ዛሬ ከሰዓት በኋላ የምንጋጠመውን ቡድን ማሸነፍ ግድ ይሆናል። ዛሬ ከሰዓት በኋላ የምንጫወተውን ቡድን ማሸነፍ ከቻለን ወደሚቀጥለው ዙር እናልፋለን። ከተሸነፍን ወደ ሀገር ቤት እንመልሳለን። ልክ እንደዚህ አይነት ክሪቲካል ሞመንትስ በመንገባበት ጊዜ ለምሳሌ እያለ ነው የሚናገረው። ለምሳሌ እንደዚህ አይነት በጣም ወሳኝ የሆነ ጨዋታ በሚኖር ጊዜ አለ በጠዋት ለቡድኑ የሚሰጠው መመሪያ አለ ጠዋት ይሰበስቡና ቡድኑን ያው እንግዲህ ዛሬ እንደምታውቁት የወሳኝ ጨዋታ ነው እና የምንጫወተው ሀገር እንደዚህ አይነት ሀገር ነው። ወሳኝ ጨዋታ ነው። ይሄን ካለፍን ነው ወደሚቀጥለው የምንቀጥለው። ስለዚህ በጣም ወሳኝ ጨዋታ ነው። ጠንክራችሁ ተጫወቱ ምና ይሉና ግን ለማንኛውም ከሰዓት በኋላ ወደ ጨዋታ ከመሄዳችሁ በፊት ለማንኛውም ሻንጣዎቻችሁን አዘጋጁና ሪሴፕሽን እናደርገውና ከሆቴላችሁ ቼክአውት ታደርጉና ፓስፖርታችሁን እንትን ታደርጉና ኦልሬዲ ሻንጣቸውን አሽገው ለመጓዝ ተዘጋጅተው ለመሸነፍ ተዘጋጅተው ነው የምንገባው አለ። እንጫወታለን፣ ወሳኝ ነው ጨዋታው። ነገር ግን ተዘጋጅታችሁ ሻንጣችሁን አዘጋጅታችሁ እንሞክራለን አይነት የምንጫወተውን የምንገጥመውን ቡድን አሸናፊነት አረጋግጠን እኛም ሻንጣችንን ይዘን ለመሄድ ተዘጋጅተን ነው የምንሞክረው። እና አንዳንድ ጊዜ በጣም ብዙ ክርስቲያኖች ጋር ስነጋገር የራሴንም ልብ ሳየው የቅድስናን የንጽህናን በንጽህና በእግዚአብሔር ቤት መኖርን በተመለከተ ያለን አስተሳሰብ ኤግዛክትሊ እንደዚህ አይነት አስተሳሰብ ይመስል ለቅድስና የምንነሳው ሻንጣችንን አዘጋጅተን ነው። እንደማይቻል አስበን የማይቻል ኮንሴፕት እንደሆነ ዘመኑን አግዝፈን ለምሳሌ በዚህ ዘመን በቅድስና መኖር ይቻላል ብለን ነው። በጣም ወሳኝ ነው። በእርግጥ መቀደስ አለብን። እግዚአብሔር በጣም ደስ የሚለው ስንቀደስ፣ ግን ዘመኑ ብለን ኦልሬዲ ለመሸነፍ ተዘጋጅተን ሻንጣ አዘጋጅተን ግጥሚያ ውስጥ እንገባለን ማለት። በጣም ብዙ ጊዜ ዘመን አሳባቢ ነን። ዘመኑ በጣም ክፉ ስለሆነ እንደ ጥንቱ ስላልሆነ የምታየው ነው ሚዲያውም ማይቻል ስለሆነ ብለን ነው የምንጀምረው። የተደረገልንንና እግዚአብሔር ከኛ ኤክስፔክት የሚያደርገውንና የሚሰጠንን ድል ሳይሆን ሴሌብሬት የምናደርገው የመሸነፊያ ሜዳውን አይተን ኦልሬዲ በተሸነፈ መንፈስ ነው የምንጀምረው። ሻምሃው የሚያነሳሳንን ምክንያት እንተወውና የሚያፈዘንን ነገር ነው የምናስበው። ኤፌሶን ምዕራፍ 5 የቅድስና ምዕራፍ ነው፣ የንጽህና ምዕራፍ ነው። ዛሬ ያነበብናቸው በተለይ ቁጥር 3 ጀምሮ ተቀደሱ ነው፣ በንጽህና ተመላለሱ ነው። እና ላሳብ ቢል ጳውሎስ ከኛ ዘመን የባሰ ዘመን ነበር። ሻንጣና ሽግ ቢል ጳውሎስ በጣም የባሰ ዘመን ነበር። ኤፌሶን በጣም ብዙ ጊዜ በተደጋጋሚ ነግረናቸዋል። እኔና አብርሽ በጣም የርኩሰት ከተማ ናቸው። የጥንቱ የግሪካውያን ከተሞች በሙሉ የርኩሰት ከተሞች ናቸው፣ የዝሙት ከተሞች ናቸው። የድብቅ ዝሙቶችና ርኩሰቶች ብቻ ሳይሆን የአደባባይ የሜዳ የአምልኮ ስፍራዎች ዝሙቶችና ርኩሰቶች በጣም የተሞሉ ናቸው። ንግግሯቸው በጣም ሴክሹዋል ነው። ጆኮቻቸው በጣም ወሲባዊ ነው። በርኩሰት የተሞሉ ከተሞች ናቸው። በክፋት ጎዳናዎቻቸው የተሞሉ ከተሞች ናቸውና ሻምሃው ሻንጣ አሽጎ ሳይሆን እንቀደስ የሚለው እግዚአብሔር የሰራውንና የእግዚአብሔርን ኤክስፔክቴሽን በውስጣችን በማነሳሳት ነው። ሰበብ ቢሆን ኖሮ ያንን ዘመን ሰበብ ማድረግ ይችሉ ነበረ። ያንን ዘመን አሽበው ሻንጣ አሽገው አልነበረም ለቅድስና የሚነሱት። ሞቲቬትድ የሚሆኑት የሚነሳሱት ዘመኑን አይተው ከፍ ዝቅ በሚል ሞቲቬሽን ሳይሆን ዘመኑን አይተውት ከተሞቻቸውን አይተው ጎዳናዎቻቸውን አይተው የእግዚአብሔርን ስታንዳርድ አይተው በውስጣቸው ምክንያቶችን እያሰቡ ይነሳሳሉ እንጂ ዘመን አስበው ሻንጣ አያሽጉም ነበር። በጣም ብዙ ጊዜ በዘመን ሰበብ ሻንጣዎቻችንን እናሽጋለን፣ ተዘጋጅተን ነው። እሱማ ልክ ነው፣ እንቀደሳለን፣ ግን ዘመኑ ብለን ነው የምንገባው።
አንዳንድ ጊዜ ደግሞ አይ ቲንክ በጳውሎስ ዘመንም ነበር ይመስለኛል። ወገኖች ልብ ብላችሁ እግዚአብሔር ቃል ተመልከቱ። ሳምሃው የሚያስተኙ አስተሳሰቦች አሉ በየዘመኑ። ቅድስናን በተመለከተ ንጽህናን በተመለከተ እንደ ክርስቲያኖች በእግዚአብሔር ፊት በንጽህና መላለስ አለብን የሚለውን ሐሳብ በተመለከተ አታላይ እንድንፈዝ የሚያደርጉ አቃለን እንድናይ የሚያደርጉ አስተሳሰቦች በየዘመኑ አሉ። በዚያም ዘመን ነበረ፣ በአሁንም ዘመን አለ። በዚያ ዘመን የታወቀ ነው። እኔ ተመልከቱ ምዕራፍ 5ን እንደ ዝም ብዬ ወሬ ያበዛው እንዳይመስላችሁ። ምዕራፍ 5 ቁጥር 6ን ሳይ እኔ ብዙ ጊዜ ጳውሎስ ማንም እንዳያስታችሁ ተጠንቀቁ ሲል የምሰማው ዶክትሪን ላይ ነው። ቅድስና ላይ ስለ ቅድስና እየተናገረ ማንም እንዳያስታችሁ እንዳያታልላችሁ ተጠንቀቁ ይላል። አይታችሁት እንደሆነ ቅድም ሳነብ ቁጥር 6 ማንም በከንቱ ንግግር አያታላችሁ ይላል። አትታለሉ፣ ማንም በከንቱ ንግግር አያታላችሁ፣ ከሚያታልሏችሁ ሰዎች ጋራም ተካፋዮች አትሁኑ ይላል። ሰው ዲሲቭ አያርጋችሁ ነው፣ አያታላችሁ፣ አያስታችሁ። ስለ ቅድስናም አታላይ ሐሳብ አለ፣ አሳች ሐሳብ አለ፣ አስተኚ ሐሳብ አለ፣ የሚያፈዝ ሐሳብ አለ። ያን ጊዜ ነበር። ማንም እንድትፈዙ አያርጋችሁ። ቅድስናን በተመለከተ ማንም አያታላችሁ በዚህ ጉዳይ፣ ማንም አያስታችሁ በዚህ ጉዳይ። አሳች አስተሳሰቦች ነበሩ ማለት ነው። ያን ጊዜ የነበሩትን ኤፌሶንን መልእክት ስታነቡ፣ የቆሮንቶስን መልእክት ስታነቡ፣ አንደኛ ዮሐንስ መልእክትን ስታነቡ ታገኟቸዋላችሁ። አፍዛዥ ሐሳቦች ነበሩ የክርስቲያንን ቅድስና በተመለከተ። አንዱ ለምሳሌ የቆሮንቶሳውያን አስተሳሰብ ነው። ለምሳሌ ከዚህ በፊትም ትንሽ አንስተነዋል። አንደኛ ቆሮንቶስ ምዕራፍ 6 ማንበብ ትችላላችሁ። የተለጠጠ የነጻነት አስተሳሰብ። በጸጋ አይደለም እንዴ የዳነው? ፍሪ አይደለንም እንደኛ? ነፃ ስለሆንን ከስራ ነፃ ነን። የጸጋ ዘመን ነው። በጸጋ ነው የዳነው፣ በነፃ ነው የዳነው፣ በስራ አይደለም። ዌር ፍሪ። አንደኛ ቆሮንቶስ ምዕራፍ 6 በተደጋጋሚ አንስቼላችኋለሁ። ወደ ጋለሞቶች ለመሄድ ያቀረቡት ችክ ያለ ግፊትና ማመልከቻ ነው ጳውሎስ ላይ። ምን ነው ገታራ ሆንክ ጳውሎስ? ለዚህ መሰለኝ አብዛኞቹ የጳውሎስን ሐዋርያነት በጣም የታገላቸው። እንዳትተባበሩ ይላል። በቃ እንዳትተባበሩ፣ በመካከላችሁ እንደዚህ አይነት ሰው አለ፣ አውጡና ጣሉ ማለት በጣም ከረር ያደርጋል ጳውሎስ ቅድስና ላይ። አንፈልግም ቢሉት አይገርምም። እና አንዱ መከራከሪያቸው ጋለሞቶች ጋር እንድንሄድ ይፈቀድልን ነው። ጋለሞቶች ጋር እንድንሄድ ይፈቀድልን፣ ከጋለሞቶች ጋር እንድንተኛ ይፈቀድልን፣ ፕሮስቲቲዩትስ ጋር። ለምን አረንት ዊ ፍሪ? ሁሉ አልተፈቀደልንም እንዴ? ሁሉ ተፈቅዶልኛል፣ ነፃ ነን እኛ በክርስቶስ የሚሉ አስተሳሰቦች ነበሩ። ጸጋን አቅላይ ማለት ነው። ጸጋን አክፋፊ ማለት ነው። የጸጋን ኃይል የሚክድ ማለት ነው። ጸጋን እንደ የኃጢአት ፈቃድ የሚወስድ አስተሳሰብ ነበር። ይሁዳ መጽሐፍም ላይ ታገኙታላችሁ። ጸጋን እንደ የኃጢአት ፈቃድ እንደ ተፈቀደለት ሰው እንዲኖሩ እንደዚህ አይነት አስተሳሰቦች ነበሩ። ሮሜ ምዕራፍ 6 ቁጥር 1 ላይ ታገኙታላችሁ። ጸጋ እንዲበዛ እኛ በኃጢአት ጸንተን እንኑርን? ይሄ የገበያው ጥያቄ ነው ለጳውሎስ የቀረበለት። ኃጢአት በበዛ ቁጥር ጸጋ በዛ ይላል ምዕራፍ 5 ሮሜ። ጳውሎስ ታዲያ ከዚህ በኋላም ጸጋ እንዲበዛልን በኃጢአት ጸንተን እንቀጥል? ኖ አይደለም ይላል። ሌላ ቃል ስለሌለን ነው ባይደለም ቁጭ ያለው። ጠንካራ አይደለም ነው የጳውሎስ። ሮሜ 6:1 በጣም ጠንካራ አይደለም ነው። አንዳንድ መጽሐፍት ስታነቡ አይታችሁ እንደሆነ ጋድ ፎርቢድ ምናምን ይላል። እንደዛ አይነት ቃል አለው። ጋድ ፎርቢድ ኖ። ሕያው ቃል የምትባል አንድ ቀለል ባለ አማርኛ የተሰራች ትራንስሌሽን አለች፣ ትርጉም በአማርኛ። እንግዲያው እኛ ጸጋ እንዲበዛልን በኃጢአት እንቀጥል ምናምን ትልና አይደለም የምትተረጉመው እግዚአብሔር አይበለው ትላለች። አታት ኤግዛክትሊ ትርጉሙ እሱ ነው። አረ በፍጹም አረ እግዚአብሔር አይበለው፣ ጋድ ፎርቢድ፣ አረ አይሆንም። ግን አስተሳሰቡ ግን ነበረ። ምን የሚያደርግ ሻንጣ እንድናሽግ የሚያደርግ ማለት ነው። ገና ስትነሱ እንዴ በጸጋ አይደለም እንዴ ሄዳነህ ስለ ስራ ነው እንዴ የሚለው ጥንትም ነበረ። እሱ አስተሳሰብም ነበረ። በዚህ ላይ ደግሞ ኖስቲካውያን ነበሩ። ብዙ ጊዜ ስለ ኖስቲካውያን ሲነሳ ሰምታችሁ ይሆናል። ቁሳዊ አካልን እንደ ርኩስ፣ መንፈስን እንደ ቅዱስ አድርገው የሚለያዩ የነበሩ። ይሄ በጣም ብዙ ጊዜ ተነግሯል። አንደኛ ዮሐንስ መልእክት የተጻፈው እነሱን ለመቃወም ነው። ዋናው ማንነት መንፈስ ስለሆነ ዳግም የተወለደው ሰው ኃጢአት አይሰራም።
ዳግም የተወለደው ሰው ኃጢአት አይሰራም። መንፈስ ነው ዳግም የተወለደው። ሀባት በስጋ የማረጋቸው ነገር በስጋ የሚሆነው ነገር በጣም አፌክት አያደርግም መንፈስ። ዋናው ማንነት መንፈስ ስለሆነ ይሄ በነገራችን ላይ አዲስ ኑፋቄ የሚመስላቸው ሰዎች አሉ። ዓለም ላይ አዲስ ኑፋቄ የለም፣ አዲስ መናፍቃን ናቸው እንጂ የነበረ ነው፣ የጥንት ነው። አሁን ይሄ አዲስ አይመስልም። መንፈስ ነው ዋናው በአካል የምታደርገው ምንም አፌክት። ይሄ አዲስ አይመስልም፣ አዲስ አይደለም፣ የጥንት ነው። ሐዋርያት አባቶቻችን የታገሉት አስተሳሰብ ነው። እንደዚህ አይነት አስተሳሰቦች ምን ያደርጉናል? ሻንጣ እንድናሽግ ያደርጉናል። እንኳን ዘንቦብሽ እንደሚባለው ማለት ነው። ኦልሬዲ አካላችን ጤዛ ነው፣ ለኃጢአት አልፎ የተሰጠ ነው። አሮጌው ባህሪያችን አብሮ አለ። ከእሱ ጋር መታገል ሲገባን፣ ችኬ መሆን ሲገባን፣ ከእርሱ ጋር መተናነቅ ሲገባን፣ አሮጌው ባህሪያችንን ለመግደል መታገል ሲገባን ድሮም ጤዛ ነን። ይመጡና እንደዚህ አይነት አስተሳሰቦች እባክህ ስለ ጸጋ ነው፣ እባክህ መንፈስ ናንተ ምናምን ሲሉ እንኳን ዘንቦብሽ ሻንጣ እናሽጋለን። ዛሬ ቁጭ ብለን ማሰብ ያለብን ወንድሞች እናቶች፣ ተሸናፊ የሚያደርጉንን ሻንጣ እንድናሽግ የሚያደርጉንን አስተሳሰቦች አስወግደን የሚያነሳሳንን ብናስብ ይሻላል። የሚያነሳሳንን ስናስብ ተነሳስቶ ተቀድሶ ጸድቆ ጨርሶ አብቅቶ በቅድስና እየተመላለሰ አንድ ፐርፌክት የሆነ ሰውዬ አብርሽ ባለፈው እንዳለው እናንተን ለማነሳሳት የቆምኩ እንዳይመስላችሁ። እኛ ራሳችን አብረን ምንታገል ነን እንዳለው አብርሽ ማለት ነው። እስቲ አብረን እንታገል፣ እስቲ አብረን እንነሳሳ፣ እስቲ አብረን እንየው። ሻንጣ እንዳናሽግ፣ ቼክአውት እንዳናረግ፣ በተሸነፈ አስተሳሰብ ይሄን ዓለም እንዳንጋፈጠው፣ በተሸነፈ አስተሳሰብ እንዳንኖር፣ ንጽህና ላይ መጨከን እንድንችል ማለት ነው። ተመልከቱ ምዕራፍ 5 ማይ ፍሬንድስ፣ ለክርስቲያኖች የተጻፈ ነው። ይሄ የታወቀ ነው። በእግዚአብሔር ተወዳችኋል ብሎ ነው የሚጀምረው። ላስት ዊክ ምዕራፍ 5 ቁጥር 1 እና 2 በእግዚአብሔር ተወዳችኋል፣ እናንተ የእግዚአብሔር beloved children፣ ተወዳጅ ልጆች ናችሁ። ተወዳጅ ልጆች ናችሁ ደግሞ በቲዮሪ ሳይሆን እንዴት ነፃ ያወጣል? በቲዮሪ ሳይሆን ተወዳጅ ልጆች ናቸው። እንዴት አድርጎ ነው የወደደን? በምን ወደደን? ራሱን አሳልፎ ሰጠ። ሰምታችኋል ክርስትና ራስህን ስጥ ብሎ እንደማይጀምር፣ ሰምታችኋል ክርስትና ስራ ስሩ ብሎ እንደማይጀምር፣ ሰምታችኋል ክርስትና ራሱን ሰጠ ብሎ እንደሚጀምር። ሰራላችሁ ብሎ ነው እንጂ የሚጀምረው ስሩ ብሎ አይጀምርም። ይሄ ሊበሬቲንግ ነው በጣም። ሰርቼ እግዚአብሔርን አፕሮች ላደረገው አልችልም ነበር። መጣና ክርስቶስ ስራዬን ሰራልኝ። መጣና ክርስቶስ ዋጋው ተከፈለ። በጣም በተደጋጋሚ እንዳልነው እግዚአብሔር ተደሰተ። መስዋዕትና መባ ሆነልን ይላል። መባ ሆነልን ምን ማለት ነው? እግዚአብሔር the gospel እግዚአብሔር በመስቀል ላይ የቀረበለትን መስዋዕት ኦልሬዲ አሽትቶ ወደደው። መልካም መዓዛ ሆነ። የኔ ሽታ የመርገም ጨርቅ ነበረ። የኔ ሽታ ቆሻሻነት ነበረ። በክርስቶስ ሲሆን እንደ አስቤስቶስ ስለብሰው ኢየሱስን እንደ መከላከያ ስለብሰው ኦልሬዲ የረካበት ልብስ ነው ኢየሱስ። የረካበት ስጋ ነው የክርስቶስ ኢየሱስ ስጋ። አንድ ጊዜ የክርስቶስን ስጋ በማቅረብ ተቀድሳቸዋል እንደሚል የክርስቶስ ስጋ ምንድን ነው? በእርሱ ስንቀርብ እግዚአብሔር ተደስቷላ። መባና መስዋዕት አድርጎ ተቀብሎታል። ሰርቶልናል፣ ነፃ አውጥቶናል፣ ተወደናል። ምን አድርገን? ስራ ሳንሰራ እንደ ስራችን ይከፈለን ቢባል ፍርድ ነበር። እንደ ስራችን ሳይሆን እንደ ምሕረቱ ብዛት ባለጠጋ ስለሆነ ልጁን ኢየሱስ ክርስቶስን በመስቀል ላይ አውሎ ዋጋዬን ከፈለው። ክብር ለእግዚአብሔር ይሁን። ተከፍሎልሃል ብሎ ነው ክርስትና የሚጀምረው። ዛሬ መታችሁ ከሆነ ወንጌል በኦንላይን እየሰማችሁን ከሆነ እንዲያው ሞክሬ ልድረስበት ብላችሁ እንደሆነ ኪሳራ ነው። የኪሳራ መንገድ እንዴት ሰው ይሞክራል? ቅዱሱን እግዚአብሔር እንዴት በስራ እንደርስበታለን? እንዴት አድርገን እንኳን 10ቱን ትእዛዛት የአንደኛውን 1/10 መጠበቅ አንችልም። ጠብቀን ልንደርስበት አንችል። አይደረስበትም። እሱ ብዙ ጊዜ በተደጋጋሚ ያነሳዋለሁ። እኔ የምዕራፍ 11 የሰው ልጅ ኃጢአት አፍንጫው ላይ ሲደርስ እግዚአብሔር ጋር እንደርሳለን ብለው ትዝ ይላችሁ እንደሆነ ወደ አማልክት ቴሪቶሪ ለመሄድ የባቤል ግንብ የሚባለው ባቤል ተባሉ። በኋላ እነሱ ራሳቸው ግራ የተጋቡ ማለት ነው። ባቤል ማለት እውነትም ግራ የተጋቡ ናቸው። ሰብሰብ ብለን በቃ እንሄዳለን ሰንጥቀን ምናምን ብለው ሰርተው ሰማይ ጠቀስ አይካን ኢማጂን ላይ በደረሰ ጊዜ እግዚአብሔር ይበቃል ያለ ጊዜ ማለት ነው። ላይ ሲደርስ ሰው ወደ ላይ ነው የሚያየው። በስማም ገባ ክላውድ ውስጥ ቴሪቶሪ፣ የእግዚአብሔር ቴሪቶሪ ውስጥ ገባ ብለው ወደ ላይ የሚያዩት። አይ ቲንክ እግዚአብሔር ስላሴ ሲመካከር በሉ በቃ እስቲ እንይ ስራቸውን ብሎ የዘፍጥረት መጽሐፍ ጸሐፊ እንደ መሳለቅ ነገር ነው የሚያደርገው። እግዚአብሔርም ይላል
የሰሯትን ከተማና ግንብ ለማየት ወረደ ይላል። ግንብ ለማየት እንዴት ትወርዳለህ? እላይ ነው፣ አይደረስበትማ። የሰው ከፍታ የእግዚአብሔር ዝቅታ ነው። he has to stoop down ለማየት ሰው የሰራውን ማለት ነው። ብንገነባ የሃይማኖት ግንባታ እንኳን ልንደርስበት እግዚአብሔር እሱን ለማየት በጣም ዝቅ ማለት አለበት። እግዚአብሔር በጣም ትልቅ አምላክ ነው፣ ቅዱስ አምላክ ነው፣ አይደረስበትም። ታዲያ ምን አረገ? የማይደረስበት አምላክ አማኑኤል ሆነ፣ መጣ በመካከላችን። እርሱ ፈልጎ አገኘን፣ መጣና ጠራን። አብርሃምን እንደጠራ እኛን ጠራን፣ ልጁን ኢየሱስ ክርስቶስን ሰጠ፣ የተወደዱ ልጆች አረገን። ክርስትና በምንድን ነው የሚጀምረው? ተወዳችኋል። ውደዱት ሳይሆን ተወዳችኋል። ሰው መወደዱ ካልገባው እግዚአብሔርን ሊወድ አይችልም። ስሩለት ሳይሆን ሰርቶላችኋል። ክፈሉ ሳይሆን ተከፍሎላችኋል። ራሱን መስዋዕት አርጎ ሰጠ። ናው እንደተወደዱ ልጆች ምንድነው የዛሬው መልእክት? ቁጥር 3 እስከ 5 ላስት ዊክ እንደተወደዱ ልጆች ውደዱ ነው። እንደተወደዱ ልጆች ይቅር በሉ ነው። እንደተወደዱ ልጆች ቂም በቀል አትያዙ ነው። ዛሬስ እንደተወደዱ ልጆች ጨክኑ፣ ለንጽህና ጨክኑ፣ በንጽህና እግዚአብሔርን ለማክበር ሻንጣ አታሽጉ። አስተሳሰብ አያፍዝዛችሁ፣ ዘመን አያፍዝዛችሁ። ምን እናድርግ? ጨክን። በቅድስና እግዚአብሔርን ለማክበር እንጨክን ነው። ላንብብላችሁ። የዛሬው መልእክት ይሄ ነው። የተወደዱ ልጆች ይውደዱ ነው ላስት ዊክ። ዛሬ የተወደዱ ልጆች ይጨክኑ። ኃጢአት ላይ ይጨክኑ፣ ርኩሰት ላይ ይጨክኑ፣ ንጽህና ላይ ይጨክኑ። በእግር ኳስ ቋንቋ ሻንጣ አያሽጉ። ማሸነፍ ይቻላል፣ ይጨክኑ። ላንብብላችሁ። አሁን ይዘረዝራቸዋል አንዳንዶችን ኃጢአቶች። ኤግዞስቲቭ አይደለም ይሄ፣ የኃጢአት ከሐስከፈ አይደለም። ኮመን የሆኑትን ይዘረዝራቸዋል። በዚያን ዘመን ሰውን ሻንጣ እንዲያሽግ ያረጉትን፣ ከተማውን ዘመኑን የሞሉትን ያነሳቸዋል። ተመልከቱ ቁጥር 3 ዝርዝሮቹን። መጀመሪያ ባህሪያቱን ይናገራል። ለቅዱሳን እንደሚገባ ግን ዝሙትና ርኩሰት ሁሉ ወይም መመኘት። 3 ዝሙት ማለት ከትዳር በፊት ከትዳር ውጪ ኦፕን የሆነ የተዝረከረከ ሴክሹዋል ላይፍ ማለት ነው። ርኩስነት ኤቭሪ ካይንድ ኦፍ ርኩስ የሆነ ተወት ማለት ነው። ዝሙት፣ ርኩሰት፣ መመኘት። ዝሙት ቢሆን ርኩሰት፣ መመኘት ስስት፣ ግሪድ ማለት ነው። ይሄ ደግሞ ገንዘብን፣ ሀብትን፣ ኑሮን፣ ንብረትን በተመለከተ ስስት፣ ግሪድ፣ መመኘት፣ ርኩሰት፣ ዝሙት የሚያረጓቸው ሰዎች በሰዎች ይቀይረዋል። ባህሪያቱን በሰዎች ይቀይረዋል። ቁጥር 5 ተመልከቱ። ሰዎች ያረገዋል። ዝሙት፣ ርኩሰት፣ መመኘት፣ ይሄ ስግብግብነት ማለት ነው። ስስት። ከዛስ ወደታች ደግሞ ቁጥር 5 ላይ አመንዝራ። ይሄ ሰው ሲሆን ነው። ሰው ድርጊት ሲያረገው ሰውየው ባህሪው ሃቢቹዋል ሲሆን ማለት ነው። ሊስን ቱ ሚ። አንዳንድ ሰዎች እዚህ ካላችሁ ለምሳሌ በኃጢአት አንዳንድ ጊዜ የቅድስና ትምህርት ስናስተምር መደንገጥ ያለባቸው ሰዎች አይደነግጡም፣ መደንገጥ የሌለባቸው ሰዎች ይደነግጣሉ። ተስፋ መቁረጥ ያለባቸው ሰዎች ተስፋ አይቆርጡም፣ ተስፋ መቁረጥ የሌለባቸው ተስፋ ይቆርጣሉ። እኔ እኮ አንዳንድ ጊዜ በቃ በድንገት እያደናቀፈኝ እወድቃለሁ። ሁላችን አስኖት አብረሽም እኮ ነግሮናል። ውሸት ሲል ለምሳሌ አፎለምታ ያንዳንዴው አይደለም። እሱም ማቆም በጣም ጥሩ ነው። ግን አንዳንድ ጊዜ ሳያስቡት የሚዋሹ ሰዎች ወይኔ መግቢያ ያጣው ምናምን ይላሉ። ዘመናቸውን ራሳቸው ውሸት የሆኑ ሰዎች ቁጭ ብለው ይሰማሉ። This is talking about character። ለዚህ ነው ሰዎችን ሲቀይራቸው እንዲያው በቃ ያልፎ አልፎ ሰዎች ሳይሆኑ ምን ይላል? ቁጥር 5 ተመልከቱ። አመንዝራ ራሱ ሰውየው ርኩስ። this is a consistent character። ወይም ስግብግብ የሚመኝ ግሪዲ ራሱ
ድርጊቶቹ የሰውየው መገለጫ ሆነዋል። ሀቢቹዋል የሆነ ሀብርሽ ብዙ ጊዜ ነገረን። ሀቢቹዋል የሆነ ላይፍ ስታይል፣ ርኩሰት፣ ዝሙት፣ መመኘት፣ ግሪድ፣ የሥጋ ሥራዎች ይዘረዝራቸዋል። በነገራችን ላይ መመኘትን ከሀብት ንብረት ጋራ ከዝሙት ጋር የተያያዘ ነው ብለው የሚያስቡ ሰዎች አሉ። አይ ቲንክ ከሀብት ንብረት ጋር የተያያዘ ነው። ለምን መሰላችሁ? ቁጥር 5 ላይ ይህን ወቁ፣ አመንዝራ ወይም ርኩስ ወይም የሚመኝ ይልና የሚመኝን ዲፋይን ያደርገዋል። እርሱም ጣዖትን የሚያመልክ ይለዋል። ጣዖትን የሚያመልክ ማለት ነው አምላክ ያልሆነውን አምላክ ያደረገው ማለት ነው። መደበቂያ ያልሆነውን መደበቂያ ያደረገው፣ ገንዘብን፣ ሀብትን፣ ንብረትን፣ ብርን ምናምንን በተመለከተ መጠቀሚያ መሳሪያ ሳይሆን ሁለንተና ያደረገ ማለት ነው። ኢዮብ ጋር ሳነበ ንስሐ ሲገባ ኢዮብ 31:24 ላይ ወርቅን ተስፋ አድርጌ ወይም ንጹሕን ወርቅ አንተ መታመኛዬ ነህ ብዬ ከሆነ እጄ ባገኘችው ሀብት በባለጠግነቴም ብዛት ደስ ብሎኝ ከሆነ የፀሐይን ድምቀት አይቼ ወይም የጨረቃን አካሄድ ግርማ ተመልክቼ ልቤ በስውር ተታሎ ስለ ክብራቸው አፌ እጄን ስሞ ከሆነ ለልዑል እግዚአብሔር ታማኝ አለመሆኔ ነውና ይህም ደግሞ የሚያስቀጣኝ በደል በሆነ ነበር ይላል። ገንዘብን በተመለከተ ምን ባረገው? ወርቅን ተስፋ አድርጌው ከሆነ ንጹሕን ወርቅ መታመኛዬ ነህ ብዬው ከሆነ። ስስት ምንድን ነው? ሀብትና ንብረትን ከአቅሙ በላይ ለጥጦ ማምለክ ማለት ነው። ጣዖትን ማምለክ ይባላል። በነገራችን ላይ ኢየሱስ ዲያብሎስና እግዚአብሔርን ግራና ቀኝ አስቀምጦ እኩል አድርጓቸው አያውቅም። አዲስ ኪዳንም ብሉይ ኪዳንም ጎን ለጎን ፈታኝ ሊሆኑ እንደሚችሉ የተቀመጡ ነገሮች ገንዘብና እግዚአብሔር ናቸው። አሜን። ጣዖት የመሆን ቻንሱ በጣም ብዙ ነው። መጠቀም፣ መስራት፣ ስፔንድ ማድረግ፣ መሳሪያ ማድረግ፣ ከእግዚአብሔር በታች መግዛት ሳይሆን ራሱን መሸሸጊያዬ መደበቂያዬ ማድረግ መመኘት ይሆንና የሚመኝ ሰው ግሪዲ ሰው ምን አይነት ነው? ጣዖት የሚያመልክ ራሱ ሰውየው ካራክተሩ ይዘረዝራቸዋል። ዝሙት፣ ርኩሰት፣ መመኘት፣ ስስት የመሳሰሉ። ገላትያ ምዕራፍ 5 አይነት ነው። ኦር አመንዝራ፣ ርኩስ፣ የሚመኝ፣ ጣዖትን የሚያመልክ ኦር ኢቭን በድርጊትና በባህሪ ብቻ ሳይሆን ንግግሮች ያረጋቸዋል። የሚያሳፍር ንግግር፣ የሚያሳፍር ነገር ኢዝ ስፒች። የሚያሳፍር አይነት ንግግር ያን ጊዜ በጣም ኮመን ነው። አሁንም በጣም ኮመን ነው። ሴክሹዋሊቲን፣ ኃጢአትን ምናምን በተመለከተ ዝም ብሎ አስነዋሪ ነገር ሁሉ እንደ ክብር በአፍ ውስጥ የሚያሳፍር ነገር ንግግርም የስንፍና ንግግር፣ ዋዛ ፈዛዛ ይለዋል አዲሱ መደበኛ ትርጉም። ጆክስ፣ ደርቲ ጆክስ፣ ቆሻሻ ንግግር፣ ቆሻሻ አስተሳሰብ፣ የሚያሳፍር ንግግር፣ ዝሙት፣ ርኩሰት፣ መመኘት፣ ጣዖትን ማምለክ እነኚህ የመሳሰሉ ነገሮች በተመለከተ ባይዘወይ ንግግር ዝም ብሎ አይመጣም። በጣም ዝም ብሎ የሆነ ነገር የሚጆክክና ዝም ብሎ ተራርጎ የሚያወራ ሰው ካያችሁ በኢየሱስ ትምህርት መሰረት ሰው በልቡ ያለውን ነው የሚያወጣው። እንዲያውም ወደ ውስጥ የሚገባው ብዙ አያረክስም ብሏል ኢየሱስ። ይህን በተመለከተ ወደ ውጭ የሚወጣው ከልብ ነው የሚፈልቀው። እና እነኚህን የመሳሰሉ ነገሮች ከአንደበታችንም ከልባችንም ከባህሪያችንም ሊስን ወንድሞቼ ዌር ኢዝ ስታንዳርድ። አሁን ስታንዳርዱን ሴት እናርግ። ምዕራፍ 5 እኛ ሳይሆን የምናደርገው የእግዚአብሔር ቃል እንዴት ሴት እንደሚያደርገው ተመልከቱ። እነኚህ የመሳሰሉ ነገሮች ፎር ክርስቲያንስ ለተወደዱ ልጆች እነኚህ የመሳሰሉ ነገሮች እነኚህ የመሳሰሉ ባህሪያት ህይወታችንን የሚያቆሽሹ መንፈሳዊ ማንነታችንን የሚያቆሽሹ ዝሙት፣ ርኩሰት፣ መመኘት፣ ጣዖት እነኚህ የመሳሰሉ ቆሻሻ ነገሮች በተመለከተ ክርስቲያኖች ሊኖረን የሚገባ አስተሳሰብ ምን አይነት ሊሆን ይገባል ካላችሁ ሻንጣ ያሸገ አይነት፣ በእርግጥ ዘመኑ በጣም አስቸጋሪ ነው ጌታ ያውቃል፣ ሳይሆን ምን ቁጥር 3 ለቅዱሳን እንደሚገባ እነኚህ ነገሮች ዝሙት፣ ርኩሰት፣ መመኘት ምናምን የመሳሰሉ ነገሮች ከቶ አይሰማ። አይሰማ። ቁጥር 4 የሚያሳፍር ነገር፣ ስንፍና ንግግር፣ ዋዛ የማይገቡ ናቸውና አይሁኑ። ምን ይሄ ሻንጣ አታሽግ ነው፣ አትዘጋጅ ለመሸነፍ። እሺ አይሁኑ፣ ይቻላል ማለት ነው ማይ ፍሬንድስ፣ ይቻላል ማለት አይሁኑ። ዋዛ፣ ፈዛዛ፣ ጆክ፣ ርኩሰት፣ ዝሙት፣ ኃጢአት፣ ጣዖትን ማምለክ፣ መመኘት የመሳሰሉ ነገሮች በመካከላቸው አይሰማ። this is the standard።
አይሁን አይሰማ ምን ማለት ነው? የተወደዱ ልጆች ይጨክኑ ኃጢአት ላይ ጨክኑ ኃጢአት ላይ ምን ይበሉ? አይሁን ይበሉ። ምን ይበሉ? አይሰማ ይበሉ። ከዛ መዝለል ካቃተን ሳምሃው ጸጋ እንለምን። በዘመኑና በክፉ አስተሳሰቦችና ዶክትሪኖች ግን ዝቅ ልናደርገው አንሞክር። ስለ አቃተን ዝቅ አናርገው። የእግዚአብሔር ስታንዳርድ ዝቅ አይደረግም። እሺ ጸጋን ስጠኝ እንድዘለው ነው የሚባለው። ከፍታ ዝላይ ዛሬ ስፖርት ቀን ነው ማለት ነው። ከፍታ ዝላይ አይታችኋል? ኦሊምፒክስ ላይ አይ ነው 6 ሜትር የሚዘሉ ከሆነ 6 ሜትር ላይ ያስቀምጥለታል ሰውየው። አንዳንዶቹ እንዴት እንደሚያደርጉት አላውቅም፣ ብር ብለው ይዘሉታል። አንዳንዶቹ እግራቸው ይጠልፈዋል። ሲጠልፈው ቆይ እንድትዘለው ብሎ 3 ሜትር ላይ አያወርድለትም። መልሶ 6ቷ ላይ ያደርግለት። መልሰን አርገናት ጸጋብን ለምን አይሻልም? በዚህ ዘመን ክርስቲያን ዲቫሉዌት ከምናደርገው ወንጌልን ዲቫሉዌት ከምናደርገው አረ ምንም ችግር የለም ከምንል ነፃነን ከምንል አረ መንፈስ ደህና ነው ከምንል ዘመኑ ከፍቷል ከምንል ሞደርናይዝ ልናደርገው ከምንሞክር የእግዚአብሔር ስታንዳርድ ዘመንኛ አይሆንም፣ ሞደርናይዝድ አይሆንም። የጥንቱ መስቀል፣ የጥንቱ ኢየሱስ፣ የጥንቱ ስታንዳርድ፣ የጥንቱ መለኪያ ነው። መለኪያችን ሴት እናደርገውና ዜን ጸጋብን ለምን ይሻላል? ምንድነው ሴት ያደረገው? እነኚህ የመሳሰሉ ነገሮች እናንተ ጋር አይሰሙ፣ አይሁኑ፣ አይደረጉ። አይሁን እግዚአብሔር አይበለው። ዶንት ዱ ኢት። ኦኬ ወገኖቼ በስራ አዲስ ሰው አልሆንም። አዲሱ ሰው ግን ይሰራል። ደግማለሁ፣ በስራ አዲስ ባህሪ አላገኘንም። አዲስ ሰው አልሆንም። በስራው ነው የሆነው። አዲሱ ባህሪ ግን አክቹሊ አዲስ መሆናችሁን የምታውቁት ይሰራል ለእግዚአብሔር። ቀስ ብላችሁ ሳትነቃነቁ ጭንቅላታችሁም ሳይንቀሳቀስ እዚሁ ላይ ኤፌሶንን በአንድ እጃችሁ ይዛችሁ ሮሜ 8 ላይ ሂዱ። ሮሜ ምዕራፍ 8 ላይ የእግዚአብሔር ቃል እንዴት ወርቅ ነው! ኢትስ ቬሪ ክሊር እኮ። ለምን ኮምፕሊኬት እንደምናደርገው አይገባኝም። ሮሜ ምዕራፍ 8 ላይ አሁን ስንጸድቅ በቃ ጸደቅን። ጽድቅ የእግዚአብሔር ዲክላሬሽን ነው። ይሄ ሰው ነፃ ነው ይላል። ምን ይባላል ይሄ? ጽድቅ። ሊስን ወገኖች፣ ሰው እየጸደቀ አይሄድም፣ አንዴ ነው የሚጸድቀው። እንግዲህ ጌታው ቃል እየጸደቅኩ ነው አይባልም። እየጸደቀ ጽድቅ አንዴ ነው። ጽድቅ አንዴ ነው። ቦም ነው። የፍርድ ቤት ቃል ነው። ኃጢአተኛው በደለኛው ሰው መቀጣት ነበረበት። አንድ ኢኖሰንት በግ መጥቶ ተቀጥቶለታል። ይሄንን ቅጣት ተቀብለን ይሄኛውን ሰው ነፃ አድርገነዋል አለ እግዚአብሔር። ቦም ምን ይባላል በንባብ? እንግዲህ በክርስቶስ ኢየሱስ ላሉት ቁጥራን እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። ዋት ዲክላሬሽን! በክርስቶስ ኢየሱስ ላሉት ጸድቀዋል። ኩነኔ የለም። ኩነኔ የጽድቅ ተቃራኒ ነው። ኩነኔ የለም። ዲክሌርድ ራይቸስ። በቃ አንተ ማን ስለሆንክ ሲባል ማንም ባይዘው ምን ይጎልኛል እንዳትሉ አደራችሁን። ከዚህ በፊትም አንስቻለሁ። አንተ አሁን ጻድቅ ነኝ ነው የምትለው? ጸድቀሃል። አንተ ነህ ብሎ ሲባል አይገርምም? እኔን ብሎ ነው እንጂ የሚባለው ምን ይጎልኛል አይባልም። አይገርምም? እኔን ብሎ ግን በቃ ዋጋ ከፈለልኝ። ኢትስ ኖት አባውት ሚ፣ በእኔ ምክንያት ሳይሆን በተከፈለ ዋጋ ምክንያት። ምን ማለት መሰላችሁ? ይሄ እኮ በጣም ውድ ነገር ገዝታችሁ፣ በጣም ኤክስፔንሲቭ ልትከፍሉት የማትችሉ ነገር ገዝታችሁ ወክአውት ስታደርጉ መክፈል አለብህ ምናምን ሲል ተከፍሏል። አንተ ላይ ከፈልከው አንተን ኑሮውን አላውቅም። የመጨረሻ ድሃ አይደለም፣ የመጨረሻው ድሃ ሰውዬ። ምክንያቱም 10,000 ብር እንኳን አሁን ትንሽ ሆኗል። 10,000 ዶላር የሚያወጣ ነው እንበል። ትንሽ ብድግ ያደረጋችኋት ነገር 10,000 ዶላር የሚያወጣ ነው። አንተ 10 ብርም ነገር የተጨማደደች ብር እንዳለ ነው ሰውየው የሚያውቀው። ይዘው የገባውን ብር ያውቃል። ወደ ገበያው ቦታ ስትገባ ይዛት የገባትን ብር ያውቃል። ጓደኛ ነው። የተጨማደደች ናት፣ የተጨማተረች ናት፣ አሳፋሪ ናት። አታውጣትም እዛ ቤት ውስጥ። የውድ ቤት ነው። ትንሹ ዕቃ ገዝተህ 10,000 ዶላር ነው የምትገዛውና ወክአውት ስታረግ ያዘህ ማለት ነው። እንዴት ነው የምትወጣው? ዕቃውን ይዘህ ተከፍሏላ ምናምን። አንተ አላቃትም ያቺ ስራ ምናምን ሲባል ምን ይጎላታል አይባልም። ያቺማ አትሆንም። እሺ
ሳምበዲ መጥቶ ስለከፈለልኝ ነበር። ሳምበዲ መጥቶ ይሄን ውድ ዕቃ ይዤ የምወጣው ሳምበዲ መጥቶ ስለከፈለልኝ። አሁን አንተ ጸድቀሃል። አዎ ጽድቅ የሚባለውን ውድ ዕቃ ተቀብለሃል። አዎ ውድ ሕይወት ተቀብለሃል። አዎ አላውቅህም። አንተ ማንነትህን የመርገም ጨርቅ አይደለም ራሱ ጽድቅህ። አንተን አላውቅም። አይገርምም? እሺ ሳምበዲ መጥቶ የዛሬ 2000 ዓመት ስለከፈለልኝ ሂሳቤ ስለተዘጋ እግዚአብሔር አምላኬ ዲክሌር አረገ። ምን ብሎ? ማንም በክርስቶስ ኢየሱስ ያለ አሁን አዲስ ፍጥረት ሆነዋል። በክርስቶስ ኢየሱስ ያሉት ምን የለባቸውም? ኩነኔ የለባቸው። ነፃ መውጣቱን ያልሰማ ሰው በነፃነት ሊኖር አይችልም። ሶ መስማት አለባችሁ። you are free you are free my friend። እኔ ምናምን የምትሉት ነው ማሙሻ ስለማታውቀኝ ነው። አራቃለሁ እንደኔ ነህ አንተም። እኔ አንድ ነን ጠቅላላችን። መገለጫው ነው እንጂ አንድ ጠቅላላችን ሁሉ ክብር የጎደለው እና እኛ አሁን በነፃ ተለቀን የእግዚአብሔር ልጆች ሆነን ኩነኔ የለብኝም። አዎ የዛሬ ስራችንን ሳይሆን በመስቀሉ ላይ የክርስቶስ ኢየሱስ መስዋዕትነት አይቶ ለቀቀን። እግዚአብሔር ተከፈለ ሂሳብ። ክብር ለእግዚአብሔር ይሁን። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። በክርስቶስ ኢየሱስ በሆነው በዛ ቤዛነቱ እንዲያው በጸጋው ምን ይሆናሉ? ጸድቃሉ። ዳን እሱ ነው ሮሜ 8:1 ሶ ነፃ ስለወጣን አዲስ ሰዎች አረገን ነው ቀጥሎ የሚለው። አዲስ ሰው አረገን፣ መንፈሱን በውስጣችን አስቀመጠ፣ በመንፈስ እንድንኖር አረገ። ናው የአዲሱ ሰውና የአሮጌው ሰው ልዩነት ምንድነው? የድሮ ማንነታችንና አዲሱ ምንድነው ልዩነቱ ካላችሁ፣ አሮጌው መልካም ጽድቅ የማድረግ ፖቴንሻልም የለውም። ሊስን ማይ ፍሬንድ፣ የድሮው እግዚአብሔርን ፈገግ የሚያስብል አንድም ነገር ሊያደርግ አይችልም። እደግማለሁ፣ የድሮው ያለ ክርስቶስን ሰው ሲያየው፣ ያለ ክርስቶስ ሰው ሲታይ ክብር የጎደለው ነው። ስክሪፕቸር እናንበብ ከተባለ እሱ ነው። ምን ማለት ነው? ኢየሱስ የሌለው ሰው ክብር የጎደለው ነው። ያ ከየት አገኘ ነው? ሮሜ 3:23 ነው። ሁሉ ኃጢአትን ሰርቷል፣ ሁሉ የእግዚአብሔር ክብር የምንለው ልብስ ከሆነ አላቸው። ክብር የሚለው እግዚአብሔር ልብሳችንን አይደለም። ክብር የሚለው ሌላ ነው። የእግዚአብሔር ክብር ጎድሏቸዋል። ሰው ምንድነው? ክብር የጎደለው ነው። መልካም የማድረግ ፖቴንሻልም የለውም። ዳግም ስወለድ ምን ሆንኩ? ዳግም ስወለድ አሮጌው ማንነቴ ኦፍ ኮርስ አለ፣ ይታገለኛል እስከሚመጣው ዘመን ድረስ። ግን በመንፈስ ቅዱስ ኃይል እግዚአብሔርን የማስከበር ማንነት በውስጥ ያስቀመጠ እግዚአብሔር እሱን ይነግራቸዋል። ሮሜ 8 ወረታች አንብቡት። then ቁጥር 13 ላይ ተመልከቱ። ክርስቲያኖችን መንፈስ ቅዱስ በውስጣቸው የሚኖረውን ቁጥር 13 ላይ እንደ ሥጋ ፈቃድ፣ አሁን ምን መሰላችሁ? የፈቃድ ጉዳይ ያደረገው እግዚአብሔር። አንብቡት ዝም ብላችሁ ወደ ኋላ ያለውን። የፈቃድ ጉዳይ ያደረገው እንደ መንፈስ ፈቃድ እየኖርን የመንፈስን ነገር ማድረግ ኦር ዲሞክራቲክ መብታችን የተጠበቀ ነው። እንደ ሥጋ ፈቃድ እያሰብን የሥጋን ነገር ማድረግ ፍጻሜውን ይነግረናል። ስለ ሥጋ ማሰብ ሞት ነው። ስለ መንፈስ ማሰብ ግን የዘላለም ሕይወት ነው። ኦፕሽን ያለው ሰው አረገኝ እግዚአብሔር። መንፈሱ በውስጤ ስለሚኖር ስለ ሥጋ እያሰብኩ የሥጋን ነገር እያረኩ ልሞት እችላለሁ፣ ወይ ደግሞ የመንፈስን ነገር እያሰብኩ በመንፈስ ሆኜ እግዚአብሔርን ማስከበር እችላለሁ። ኦፕሽናል አረገው እግዚአብሔር። ደን ቁጥር 13 እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና ይልና በመንፈስ ግን የሰውነትን ሥራ ብትገድሉ በሕይወት ትኖራላችሁ። ና መንፈስ ቅዱስን በውስጡ አስቀምጠው። ምን አረገው እግዚአብሔር? ስራን በተመለከተ I wish we had more time። ከውስጥ ወደ ውጭ የሚፈልቅ አረገው። ድሮ ምን ነበር የምሞክረው? ከውጭ በሆነ ስራ ሰርቼ እግዚአብሔርን ሳምሃው ጽድቁን ለማግኘት ስታገል የነበረው አይሰራም። ሕጉ ሰውን ሊለውጥ አልቻለም፣ አይችልምም። ማወቅ በጣም ጥሩ ነው። ሕጉ ኃጢአተኝነታችንን ያመለክታል፣ ምን መስራት እንዳለብን ያመለክታል። ሰውን ሊለውጥ አልቻለም። ምዕራፍ 8 ሮሜ ቁጥር 2 በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር ልጁን ልኮ አረገው ይላል። ምን ማለት ነው? ለሕግ አልተቻለውም እኛን መቀየር። ይሄ እኮ አሁንም ድረስ እንደዛው ነው። ባይዘው ዝም ብላችሁ ለምን ቸክ አታረጉም? ድሮ እኔ ውጭ ሀገር ነበር የማየው፣ ግን አሁን እኛም ሀገር መጥቷል። እኛ ሰፈር ወደዚህ ወደ መገናኛ ሳይድ ስንመጣ ብዙ ሕግ አለ መንገድ ዳር ላይ የማናነበው። አንዱ የፍጥነት ወሰን ነው። ምን የመሰለ አስፋልት ላይ ምን እንደሆነ አላውቅም 40 ይላል ማክሲመም ማለት ነው። አይተነው ማናቅም፣ አስበነው ማናቅም፣ ላጥ ብለን እንሄዳለን። አንዳንድ ቦታ ላይ 50 ኪሎ ሜትር ፐር አወር ይላል ማለት በጣም ቀስ ያለ ነው። ስለምንቸኩል አይተነው ማናቅም፣ ላጥ ብለን እንሄዳለን። ቅርብ ጊዜ ጀምሮ አንዲት የፍጥነት መለኪያ ራዳር አመጡ።
ኃጢአትህን ቁልጭ አርጋ የምታሳይ ስትከራከር ከርቀት ደግሞ ይደበቃሉ። የሆነ ቦታ ላይ ዳውን ሂል ነች፣ እኛ የምንመጣባት ዳውን ሂል ነች። ዳውን ሂል ላይ የሆኑና ያነጣጥሩና ፍጥነትህን ያረጋታል። there is no ክርክር። የኃጢአት ደሞዝ ይኸው ምንም ክርክር የለው፣ ምንም ክርክር የለው። ማይ ገድ እየፈጠንኩ ነው። አሁን አንዳንድ ጊዜ ጸባይ ለማሳመር ሞክራ ነው እንዴ ባከቲ በጣም ይገራ እንደ አልመሰለ ማየት ይቻላል ይላል። that's what ህጉ የሚሰራው እኔን መለወጥ ሳይሆን ህጉ የሚሰራው ማሳየት ነው፣ ማሳየት ነው። እንደማይለውጠን የምታውቁት አሁን ቦታዋ እየተለመደች መጣለች። ቦታዋ እየተለመደች ስለመጣች ተቆጣጣሪም እንዳለ ህግ እንዳለ ስለምናውቅ እዛች አካባቢ ያለ የሾፌሮች ጸባይ አንበልበብ 40 ላይ ሆነን ከዛ ያሉበትን ስለምናውቅ ስለምንጠረጥር ደን ሲያል ተለውጠን ሳይሆን ፈርተን ነው። ህጉ ለውጦን ሳይሆን ህጉ አስፈርቶን ነው። ታትስሎ ህጉ ምን አረገ? ያስፈራናል። ትንሽዬ ጸባይ እንድንገዛ ያረጋናል። አትስረቅ፣ ትንሽዬ ጸባይ እንድንገዛ ያረጋናል። ሊለውጥ ግን አይችልም። እግዚአብሔር ምን አረገ? ልጁን አመጣና በመስቀል ላይ ኦፈር አረገውና መንፈሱ በውስጣችን እንዲኖር አረገ። ስለዚህ ስራ ምን ሆነ? ከውጪ የተጫነብኝ ጫና ሳይሆን ከውስጥ በመንፈስ ቅዱስ የማፈራው ፍሬ አረገልኝ። ክብር ለእግዚአብሔር ይሁን። that's what happened so ክርስትና ውጊያ ነው። ክርስትና ተዋግቶ ድል መንሳት ነው። ከምን ጋራ? ከርኩሰት ጋራ፣ ከኃጢአት ጋራ። አይሰማ፣ አይሁን፣ አይደረግም፣ አይሆንም ነው። አንዳንድ ጊዜ ልንቦከስ እንችላለን፣ ልንዘረር እንችላለን። የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻል። forgiveness አለ። ቁስለኛ ክርስቲያን አለ በአካባቢው አለን፣ ሞልተናል። ምን ማለት ነው ታዲያ? አለ ክርስቶስ፣ አለ ምህረት፣ አለ እግዚአብሔር ቸርነት። በጸጋው ነው የቆምነው፣ በምህረት ነው የቆምነው፣ ይቅር እያለን ነው የቆምነው። ፐርፌክት ሰዎች አይደለንም እኛ፣ ግን እንታገላለን። አይ ችግር የለም አይባልም። አይ ሻንጣ አሽጉ አይባልም። አይ ዘመኑ ክፉ ነው አይባልም። አይሰማ፣ አይሁን፣ አይደረግ። ለምን? ምንድነው የሚያነሳሳን ነገር? የተወደዱ ልጆች ኃጢአት ላይ ይጨክኑ። ለምን? በምክንያት ነው የሚያስረዳ ጳውሎስ። ምክንያት ነው የሚያስረዳ። የሚያፈዝ ምክንያት ስላለ የሚያነቃ ምክንያት ስሙ። የሚያፈዘው ምክንያት ታውቁታላችሁ። የሚያፈዘው ምክንያት የጸጋ ዘመን ነው፣ አንተ መንፈስ ነህ፣ ዳግም የተወለደው ኃጢአት አይሰራም። የሚያፈዘው ምክንያት ዘመኑ ከፍቷል፣ በጣም እንትን ሆኗል። አንድ ሌላ በጣም ኮመን የሆነ ክርስቲያኖች ጠቅላላ ተበላሽተው አይደለም ወይ? ቸርች አለ ብለህ ነው እንደዚህ የሚል ሰው በአብዛኛው እዩት። ቸርችም እኮ የለም፣ ሁሉ ሰው ነው የሚያደርገው። እሺ ኬት ላምጣ? ብቻዬን አንተ እኔ ዩኒክ ነኝ ምናምን እኔ ኬት ጠቅላላ ውሸታም ነው። ፓስተሩን ውሰደው፣ እንትናን ውሰደው፣ ማረጋገጫ ሰጥሃለሁ፣ ኤቪደንስ አለኝ፣ ማስረጃ አለኝ ምናምን አለ። አሁን በዚህ ዘመን ማስረጃ አለ። አረ ምንም ማስረጃ አያስፈልግም። ሻንጣ ለማሸግ ዘመኑን እያየን፣ ቸርችን እያየን፣ ፓስተሮቹን እያየን፣ እንትኑን እያየን ሳይሆን ተስፋ መቁረጥ ያለብን ማየት ያለባችሁ ምክንያት ላሳያችሁ ዛሬ። ተነሳስተን ሸሚዝ ሰብስበን እንድንሄድ ማለት ነው። ጸጋ አለ፣ በጸጋ ድኛለሁ፣ ግን እጨክናለሁ ኃጢአት ላይ። ለምን? አንድ 3 ጳውሎስ የሚያነሳቸው ነገሮች ቶሎ ብዬ ሰዓታችን ሄዷል ላሳያችሁ። ለምን? የተወደዱ ልጆች ከኃጢአት ጋር ይታገሉ። ዋይ? በንጽህና ይመላለሱ። ለምን? አንደኛ ባለፈው ሳምንት ያየነው ነው፣ ብዙ አልሄደበትም ይሄን። አንደኛ ሀቢቹዋል የሆነ የኃጢአት ባህሪና ማንነት ከፍቅር ጋር አብሮ አይሄድም፣ ከመወደድ ጋር አብሮ አይሄድም። ለዛ ነው የምንነሳሰው በንጽህና ለመኖር፣ በቅድስና ለመኖር ልታገል። ያ ጆይን ሚ ሌትስ ጆይን ቱጌዘር። ልታገል። ያ አይሰማ፣ አይሁን። ለምን? የውጭ ምክንያት አትየኔት። የውጭውን ተወውና የውስጡን እንየው። የውስጡ የሚያነሳሳን ምንድን ነው? ከፍቅር ጋር አብሮ አይሄድም። ካለፈው ሳምንት ጋር ተያያዥነቱ ይሄ ነው። ምዕራፍ 5 ቁጥር 1 እስከ 2 እና ምዕራፍ 5 ቁጥር 3 የተያያዙ ናቸው። የተያያዙ መሆናቸውን የምታውቁት ምዕራፍ 5 በብዙ ትራንስሌሽንስ የእኛን አማርኛ ጨምሮ ግን ብሎ ነው የሚጀምረው። ለቅዱሳን እንደሚገባ ግን ግን ምንድን ነው? ከቅድሙ ጋር የሚያያይዘው ነው። ተወዳችኋል፣ እግዚአብሔር ወዷችኋል፣ ልጁን ኢየሱስ ክርስቶስን ሰጥቷችኋል፣ መስዋዕትና መባ ሆኖላችኋል፣ ራሱን አሳልፎ ሰጥቷል። ይሄ ነው ነፃነታችን። አርጉ ብሎ ሳይሆን አርጎላችኋል ይላል። ተወዳችኋል። አይ ላቭ ዛት። ተወዳችኋል ይልና ግን
ስለተወደዳችሁ ነው። because you're loved በፍቅር ተመላለሱ። ግን አሁንም ስለተወደዳችሁ ነው። ካለፈው ሳምንት ጋር ላይ ያይዝላችሁ። ስለተወደዳችሁ ቂም አትያዙ፣ በፍቅር ተመላለሱ፣ ይቅር ተባባሉ። ግን ስቲል ስለተወደዳችሁ ግን ዝሙት፣ ርኩሰት ምናምን እናንተ አካባቢ ከቶ አይሰማ። ስለተወደዳችሁ አይሰማ። የቅድሙ ይሰማ፣ ያሁኑ አይሰማ። በፍቅር ተመላለሱ፣ ግን በዚህ አትመላለሱ። ምን ማለት ነው? ከመወደዳችን ጋር አብሮ አይሄድም። ፍቅር ባለበት አብሮ አይሄድም። ቆሻሻ ህይወት ፍቅር ባለበት አብሮ ስለማይሄድ ምንድነው ሞቲቬሽን? ተወደሃል። ሚልኪያስ ምዕራፍ 1 ላይ የእግዚአብሔር ቃል እንደሚለው ወድጃችኋለሁ። ፍቅር ባለበት አይ አንደኛ ዮሐንስ ምዕራፍ 3 ቁጥር 1 የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ይላል። አብ እንዴት ያለውን ፍቅር እንደሰጠን እዩ። ምን አረገን? ልጆቹ አረገን። እንዲሁም ነን ይልና ስለዚህ ምክንያት ዓለም እርሱን ስላላወቀው እኛን አያውቀንም። ቁጥር 2 ወዳጆች ሆይ አሁን የእግዚአብሔር ልጆች ነን፣ ምንም እንደምንሆን ገና አልተገለጠም። ዳሩ ግን ቢገለጥ እርሱ እንዳለ እናየዋለንና እርሱን እንድንመስል እናውቃለን። ቁጥር 3 ተመልከቱ። በእርሱም ይህን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። ይገረምና በፍቅር ይገረምና በፍቅር አብ እንዴት ያለውን ፍቅር እንደሰጠን እዩ። ምን አረገን? ልጆቹ አረገን። ደግሞ ልጅነታችን ምን መሰላችሁ? ምናምን ነው የሚለው። ደግሞ ልጅነታችን ምን መሰላችሁ? አሁን የእግዚአብሔር ልጆች ነን። ወደፊትማ ምን አይነት ልጆች እንደምንሆን ገና አይታወቅም። አይገርምም? ምን አይልና እንደዚህ የተወደደ ሰው እርሱን ንጹሕ እንደሆነ ራሱን ያንጻ። ፍቅር ይዟችሁ ያውቃል? ፍቅር ማለት የኛ ማለት ነው። ካልያዛችሁ ያድርስባችሁ። ካገባችኋቸው ፍቅረኛሞቻችሁ ባለቤቶቻችሁ ጋር አሁን እኛ 20 ምናምን ዓመት ሆኗል። ፍቅር ይዟችሁ ያውቃል? ፍቅር ባለበት እንደ ትንሽ ነገር ነው የሚበቃው። you know honey ይህን ጃኬት አልወደድኩትም፣ ብቻ ይበቃል። እንኳን እሷ ጋር ስመጣ ላረገው ቁም ሳጥን ውስጥ ማየት ያስጠላል። she just said it ምንስ ቢሆን ኮቴ ነው። ኧረ አላስገደደች። ምን ታደርግኛለች? ኧረ አይባል። ፍቅር እንዳልያዘ የምታውቀው እንደውም በሱ ጊዜ ነው። ገና ነው ማለት ፍቅር የሆነ ነገር ነው የሚያደርገው። ማይ ፍሬንድ እንኳን አልወደውም ብላ ያለ መውደድ ምልክት ያለ መውደድ ምልክት ይበቃኛል፣ በቃ በደስታ ነው የምወረውረው። ገንዘብ ባይኖርስ እግዚአብሔር ያውቃል፣ እሱ ያውቃል። ወረውራለሁ፣ ላየው አልፈልግም። she hated it. I'm in love, she hated it. በፍቅር አርጊመንት የለም። በፍቅር የጭንቅላት ማሰላሰል የለም። በፍቅር ዋጋ ውድ ነው የለም። ይሁዳ ጋ ነው ያለው። ዋጋ ውድ ነው። ይሄ ተሸጦ ይሁዳ ጋ ነው። ወዳጅ ጋስ በፍቅር ያበደች ሴት ጋራስ ያልባስጥሮስን ብልቃጥ አምታው ሰብረዋለሁ። ከሰክ ፍቅር ነዋ። ብዙ ተወዳለቻ፣ ብዙ ተቀብላለቻ። ፍቅር ነዋ። ከሰክሰዋለሁ፣ ወረውረዋለሁ። ከፍቅር የተነሳ በላይ ላይ ተጭኖብኝ ሳይሆን እወድሃለሁ አለኝ፣ እወዳችኋለሁ አለን። እኛም ተወደድን። ስለዚህ እግዚአብሔር ይሄን አልወደውም ሲል that's why there is joy in holiness. It's joy. አስቀድሞ ስለወደደ of course የተወደዳችሁ ልጆች ናችሁ። therefore እነኚህ ነገሮች አይሁኑ። ለምንድን ነው ከኃጢአት ጋር ለመታገልና በንጽህና ለመኖር ሻንጣችንን ላለማሸግ ዛሬ ተነሳስተን የምንወጣው? አይሄድማ ከፍቅር ጋር። አልወደውም ካለ we love him። ሁለተኛ ፍቅር ባለበት አይሄድም ብቻ ሳይሆን የጳውሎስ አርጊመንት እዚህ ላይ ይሄ ቁሽሽ ያለ ኮንሲስተንት የሆነ ላይፍ ስታይል ከአዲሱ ማንነታችን ጋር አይሄድም። ከአዲሱ ማንነት ከሆነው ጋር አይሄድም። ወልጃችኋለሁ ከሚለው ነገር ጋር ብቻ ሳይሆን ከኛ ከተሰጠን ማንነት ጋር ራሱ አብሮ አይሄድም። ከየት አገኘኸው? ይሄው ኃጢአት is out of place ለክርስቲያን it's out of place። ቁጥር 3 ታገሉ፣ ጨክኑ እንደተወደዱ ልጆች። ለምን? ቁጥር 3 ለቅዱሳን እንደሚገባ አገኛችኋት። እንደሚገባ is fitting ነው። ይሄ
አብሮ የሚሄደው ከቅዱሳን ጋር አብሮ የሚሄደው የቅድስና ህይወት ነው። አብሮ የማይሄደው ዝሙት፣ ርኩሰት፣ ውሸት፣ ኃጢአት፣ ርኩሰት፣ ዝሙት፣ ርኩስነት፣ ጣዖትን ማምለክ የመሳሰለውን ነገር ለምንድን ነው የማስወግደው? ማይገባ ነው ለቅዱሳን። it doesn't go with me, it's not fitting። ቁጥር አራት የሚያሳፍር ነገርም የስንፍና ንግግርም ወይም ዋዛ የማይገቡ ናቸውና። አገኛችሁት? የማይገቡ ናቸው። ቃሉ ሊትራሊ ኤፌሶናውያን አንድ ነገር ማወቅ አለባቸው። እግዚአብሔር ከቆሸሸች ከተማ ቅዱሳን አድርጎ የጠራቸው ናቸው። ያችኛዋ ከተማ አለች የረከሰችዋ፣ ቅዱሳን አድርጎ there's the only option ለእግዚአብሔር the only option እነሱ ናቸው፣ ቅዱሳን ናቸው። ለዛኛው እሺ ዝም ብለው ነው ተዝረክርከው የሚኖሩት። ለእናንተ አይገባም፣ አብሮ አይሄድም። ክርስቶስን ለብሰናል፣ ክርስቶስ በውስጣችን ይኖራል፣ የእግዚአብሔር ቤተ መቅደስ ሆነናል። እርሱን ለመምሰል እየተሰራን ነው። ተሰርተን ስናልቅ እርሱን ነው የምንመስለው። ከእንደዚህ አይነት ህይወት ጋር አብሮ አይሄድም። it's out of place። ህንፃ ሲሰራ አይታችኋል? የድሮ አይነት ማለት ነው። ያሁኑን አላውቅም። የተጠረበው ድንጋይ እኮ ያለበት ሁሉም ቦታ ላይ ሄዶ እኮ ግብት አይልም። ፊት የሚያረግበት ቦታ አለ፣ ፊት የማያረግበት ቦታ አለ። እና ትልቅዬ ድንጋይ ጠርበህ ትንሽዬ ብሎክ ውስጥ ልትከተው አትችልም። ስትል it's not fitting። ልኩ አይደለም። ሶ ምን ላርግ? ወርውረውና ሌላ ድንጋይ አምጣ። አነስ ያለች ስለሆነች አነስ ያለ ልኳ ጋር ሄዳ ግብት ትላለች። ርኩሰት፣ ኃጢአት፣ ኮንሲስተንት የሆነ ቆሻሻ ባህሪ ለምንድን ነው ማቆም ያለ? ቦታው የለ። የተጠረበው ኢን ክራይስት ነው፣ ለክርስቶስ ነው፣ ለመንፈስ ቅዱስ ነው። it's not fitting። አብሮ አይሄድም ከቅድስና ህይወት ጋር። ለምንድን ነው በጣም መነሳሳት ያለብን? አዲስ ህይወት ሰጥቷል። አይገርማችሁም? እግዚአብሔር አዲስ ህይወት ሰጥቶን ነው በሉ ከሱ ጋር የሚሄድ ልብስ ልበሱ ያለን እንጂ በሉ ልብስ ልበሱና አዲስ ትሆናላችሁ አላለም። ስለ ቅድስና ስታነሱ አንዳንድ ሰዎች ሌጋሊዝም ነው ምናምን ብለዋችሁ እንደሆነ ሌጋሊዝም ነው። በጣም ቃሏን ደግሞ ለምደናታል። በእንግሊዝኛ ሃይማኖት ነው፣ ሪሊጅን ነው፣ ህግ ነው፣ የማይለውጥ ነው፣ ስርዓት ነው። ኧረ ምን መሰለ እግዚአብሔር ስራን የሰጠን ይሄን ልብስ ልበሳውና አዲስ ማንነት ታገኛለህ ብሎ አልጠራንም። አዲስ ማንነት ሰጥቻለሁ። ያለ ምን? ያለ ስራ። አዲስ ማንነት ከባዱን እኮ ነው እግዚአብሔር የሰራው። ያ ሰጥቻለሁ፣ አዲስ ህይወት፣ አዲስ ማንነት ሰጥቻለሁ። ሶ የኔ ስራ ምንድን ነው? አዲሱ ሰውዬ ጋር የሚሄደውን እየሄዱ መልበስ ነው። ቀላል ነው። ስራ የምሰራው ለመለወጥ ሳይሆን ስለተለወጥኩ ነው። እንደ ህግ ሳይሆን የተጫነብኝ እንደ ፍቅርና ከአይዴንቲቲ ጋር አብሮ ስለሚሄድ ነው። የዚህ ዘመን ሰው ለሚለብሰው ልብስ ከለር ይመርጣል። አብሮ አይሄድም እያለ ለሚሰራው ስራ አይመርጥም። ይህን ሸሚዝ ለምን ነው የማታደርገው? ከዚህ ጋር አብሮ አይሄድም እንላለን። አንለብሰውም ቢኮዝ አብሮ አይሄድም። ሶስተኛና መጨረሻው is very serious፣ ግን ሜንሽን አደርግላችኋለሁ፣ እናንተ ራሳችሁ እዩት። የተወደዱ ልጆች፣ እግዚአብሔር ልጁን የሰጣቸው ልጆች ለኃጢአት ላይ ይጨክኑ፣ ንጽህና ላይ ጨክነው ይኖሩ፣ ሻንጣ አያሽጉ። ለምን? ከፍቅር ጋር አብሮ አይሄድማ። ለምን? ከተሰጣቸው ማንነት ጋር አብሮ አይሄድማ። ለምን? አስፈሪው ግን ይሄ ነው። ሌላው ቅድስና በፍርሃት አይጀምርም። ግን ከፍርሃት የጀመረ ቅድስና እንደውም ብዙ አያዋጣም። ወይ ብሎ ደንግጦ የጀመረ ሰው ድንጋጤው ሲለቀው ያቆመዋል። ደንግጠው የጀመሩ ሰዎች አሉ። ይሰነጥቃል፣ መልአኩን አይቼዋለሁ፣ ሰይፉን ብሎ ጀመረና ከዛ ከሁለት ቀን በኋላ ይለቃል። አይሰራም። ከፍቅር ሲጀምር ነው ቅድስና የሚሰራው። that's why ፍቅርን ያስቀደምኩት። ከፍቅር he loves me፣ አዲስ ህይወት ሰጠኝ፣ ሰው እኖራለሁ። ግን አንድ ነገር ማወቅ ያለብን ሰው አያታላችሁ የሚለው ጳውሎስ እንዲያውም እዚህ ላይ ነው። ሲሪየስ የሆነ የእግዚአብሔር ፍርድ ስላለ ነው ኃጢአት ላይ። እግዚአብሔር ኃጢአትን ስለሚበቀል ነው። አሚን። እነኚህ ሞቲቬሽኖች ካልሰሩ ሌላ ሞቲቬሽን ምን? አልቲሜትሊ እግዚአብሔር ኮንሲስተንት የሆነ የኃጢአት ባህሪ ላይ
ይፈርዳል። ዝም ብዬ ላንብብላችሁ። ኤፌሶን 2:2 ላይ ብሎታል ጳውሎስ። የማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይወርዳል። ቁጥር 5 እና 6 ግን ተመልከቱ። ለኤፌሶናውያን ጳውሎስ የሚለው ይህን ወቁ ይላል። አይ ቲንክ ወንድሜ ይህንን እንወቅ፣ ይህን ወቁ። አመንዝራም ቢሆን ወይም ርኩስ፣ ይሄ ማለት ኮንሲስተንት ባህሪ ነው። ይሄን በተደጋጋሚ አብርሽ በጣም ስላስቀመጠልን መደጋገም ብዙ የለ። ይሄ ማለት ደንቀፍ አድርጎን ምናምን ኮንሲስተንት ባህሪ። አመንዝራ ቢሆን ወይም ርኩስ ወይም የሚመኝ እርሱም ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግስት ርስት የለውም። ኦልሬዲ በክርስቶስና በእግዚአብሔር መንግስት ርስት ኦልሬዲ የለውም። ሌላ ጊዜ ወደፊት ልናየው እንችላለን። ግን ለምንድን ነው በክርስቶስና በእግዚአብሔር መንግስት ያለው የሚሉ ሲሪየስ የመጽሐፍ ቅዱስ ተማሪዎች አሉ። ለምንድን ነው የእግዚአብሔር መንግስት ብቻ ያላለው? በጣም ሌላ ጊዜ ላሳያችሁ ሞክራለሁ። ጳውሎስ የእግዚአብሔር መንግስት የክርስቶስ መንግስት ሲላት የእግዚአብሔር መንግስት ሆና አሁን በክርስቶስ የሚሰራባትን ነው። የአሁኗን የክርስቶስ መንግስት ወደ ልጁ መንግስት የልጁ መንግስት የሚላት አሁን የአንድ ናት መንግስቱ፣ ግን አለ አይደለ ኢን ክራይስት አሁን የምትሰራውን የክርስቶስ ይላታል። ወደፊት ደግሞ ካልመኔት አድርጋ ስትመጣ የእግዚአብሔር መንግስት፣ እንዲያውም መንግስቱን ነው ለእግዚአብሔር የሚያስረክበው ኢየሱስ። አንደኛ ቆሮንቶስ 15 ላይ መንግስቱን ለእግዚአብሔር ያስረክባል ማለት የእግዚአብሔር መንግስት እኮ ነው ጠቅላላ። ግን የአሁን ገጽታዋን የክርስቶስ ይላታል፣ የወደፊት ገጽታዋን የእግዚአብሔር ይላታል ብለው የሚሉ ተማሪዎች አሉ። አይ ቲንክ ልክ ሳይሆን አይቀሩም። አሁንም ወደፊትም እንደዚህ አይነት ሰው ርስት የለውም። ርስት ክፍፍል ላይ ርስት የለውም። ቁጥር 6 ከዚህ የተነሳ በማይታዘዙት ልጆች ላይ የእግዚአብሔር ቁጣ ይመጣልና። that's the motivation። ማንም በከንቱ ንግግር አታላችሁ ማለት አይ ቲንክ one of the ከንቱ ንግግሮች was ምን ይሆናል? በቃ ሰው ዛሬም ብቻ እያየ ስለሚኖር ነው ሰው የተሸወደው። የሚያምነውም የማያምነውም ዛሬም ብቻ ነው። ዛሬ ብቻ ነው ያለው። ብላ ጠጣ፣ ደስ ይበልህ፣ ዘና በል፣ ፈታ በል፣ እንደፈለጉ የሚሆኑ ሰዎች ነገ አንድ ወዳጃችን አለ የኔና የዘላለም ሰኔ 30 ይላታል። ሰኔ 30 እንዳለ ሰው ሁሉ ይረሳል። የእግዚአብሔር ሰኔ 30 የመንግስት ሰኔ 30 ብቻ እያሰበ ትንሽ ይሞክራል። ኦዲት ተደርጎ ሂሳብ የሚዘጋበት የሂሳብ መዝጊያ የፈተና መመለሻ እስከ ሰኔ 30 እኮ እንደፈለክ ልትሆን ይችላል። ሰኔ 30 አለ ሂሳብ መዝጊያ፣ ባጀም መዝጊያ። የእግዚአብሔር ሰኔ 30 እንዳለ ታውቃል። ለማያምኑ አይውሽ ቢሰሙን ጠቅላላ በጎዳናው ያለው እንደፈለክ መኖር ትችላለህ፣ መሳደብ ትችላለህ፣ መግደል ትችላለህ፣ መጥላት ትችላለህ፣ መጨከን ትችላለህ፣ ህዝብ ማጎሳቆል ትችላለህ። ይካን ይሄው እያየኸው ነው። ይቻላል፣ እንደፈለጉ መሆን ይቻላል። I'm telling you አንድ ቀን የሰው ሁሉ ባለቤት የሆነ ሰውን በአምሳሉ የፈጠረ የጽድቅና የፍትህ አምላክ ፊት መቆም ግን አይቀርም። አሁን አለቃ የለህም፣ አሁን አለቃ የለሽም። ግፍ እንደፈለክ፣ ሰውን ማንገላታት እንደፈለክ፣ ጉቦ እንደፈለክ፣ ምስኪኖችን ማንገላታት እንደፈለክ፣ መበልቶችን መከራ ማሳየት እንደፈለክ፣ በየመስሪያ ቤቱ ሰው ማጎሳቆል እንደፈለክ፣ ሰውን የፈለገ ማድረግ እንደፈለክ። I'm telling you የእግዚአብሔር ሰኔ 30 አለ። You're going to give an answer። አለቃ እንደሌለው የሚኖሩ የማያምኑ ሰዎች ያሳዝኑኛል። አለቃ አለ፣ የሚያይ አምላክ አለ፣ የድሃ አደጎች አባት አለ፣ የመበልቶች ዳኛ አለ፣ ተቆጣጣሪ አለ። ዛሬም ብቻ እያያችሁ እንደፈለጋችሁ ለምትሆኑ ሰዎች ያለኝ መልእክት ነገ አለ። ነገ መኖሩን የምታውቀው ነገ አለ። ትላንት ነበር፣ ነገ አለ፣ ነገ አለ፣ ደግሞ ነገ አለ። ዋናው ወደፊት አለ፣ መቆጣጠሪያ ቀን አለ። that's for everyone። ለኛም አለ ከኩነኔ ነፃ ነን፣ ግን አለ መዛኛ አምላክ አለ። ኮንሲስተንትሊ በኃጢአት የሚኖሩ ሰዎች መደንገጥ ያለብን አንዱ ነገር ከርስት ጋር የተያያዘ ነው፣ ከእግዚአብሔር ፍርድ ጋር የተያያዘ ነው። ያለ ስራ ጸድቃችኋል የሚለው ሮሜ 8:1 ተቀደሱ ብሎ ነው የሚቀጥለው። የጸደቅነው ለመቀደስ ነው። ኢንፋክት መጽደቃችንን የምናውቀው በመቀደስ ህይወት ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 9 እስከ 10 ለክርስቲያኖች የተጻፈ አገን። አንደኛ ቆሮንቶስ ምዕራፍ 6
ቁጥር 9 እስከ 10 አመፀኞች የእግዚአብሔር መንግስት እንደማይወርሱ አታውቁምን? በዚህ ነገር አትታለሉ። ብዙ ሰዎች ሳይታለሉ አይቀሩም። ሴሰኞች፣ ጣዖት አምላኪዎች፣ አመንዝሮች፣ ወንደቃዎች ሜል ፕሮስቲቱትስ ማለት ነው፣ ግብረ ሰዶማውያን ወይም ሌቦች፣ ስግብግቦች፣ ሰካራሞች፣ ተሳዳቢዎች፣ ቀማኞች የእግዚአብሔር መንግስት አይወርሱም። this is a new testament። የእግዚአብሔር መንግስት የሚወረሰው በስራ ነው አይደለም። እና ታዲያ ምን ማለት ነው? የእግዚአብሔር መንግስት የወረሱ ይሰራሉ፣ ካልሰሩ አልወረሱም ማለት ነው። ሲምፕል ካልኩሌሽን it's not even a calculus። በስራ ነው እንደ የጸደቁት አይደለም። መንግስተ ሰማይ በስራ ነው የሚገባው አይደለም። በእግዚአብሔር ጸጋና ምሕረት ነው የሚገባው። ግን በእግዚአብሔር ጸጋና ምሕረት የኖሩና ጸጋውን የተቀበሉ ሰዎች በምን ይታወቃሉ? በመስራትና በቅድስና። መስራትና ቅድስና እንዲያው ሰፈራቸው ውስጥ ብቅ ስላለስ አልጸደቁማ። የእግዚአብሔር መንግስት አይወርሱም። ገላትያ ምዕራፍ 5 ቁጥር 21 መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር የሥጋ ሥራ፣ ዘፋኝነት ይህን የሚመስል ነው። አስቀድሜም እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም። ፔሪየድ። ዕብራውያን ምዕራፍ 10 የእግዚአብሔርን ልጅ የረገጠ የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ ፍርድ አለ፣ ፍርድ አለ። ለምንድን ነው ሲሪየስ መሆን ያለብን? ፍቅር አለ፣ አዲስ ማንነት አለ፣ ፍርድ አለ። ሻንጣና ሽግ እንቀጥል፣ እንታገል፣ እንግፋ። ጸጋ የተሰጠን ሊያኖረን ነው። ቲቶ ምዕራፍ 2 ቁጥር 1 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ጸጋ ዜርፎር ቁጥር 14 መድኃኒታችን ከአመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷል። ማንም አያስታችሁ ወገኖች፣ ማንም አያቅልልባችሁ። ጌት ሲሪየስ፣ ሌትስ ጌት ሲሪየስ። ሻንጣ አሽገን ዘመኑም ተበላሽቷል፣ ቸርችም ተበላሽታለች፣ ፓስተሮችም ተበላሽተዋል፣ እንትንም ተበላሽቷል፣ እኛም እንቀጥላለን ሳይሆን የተወደድኩ ልጅ ነኝ በኃጢአት ላይ ግን እጨክናለሁ። ለምን? ከፍቅር ጋር አይሄድማ። ለምን? ከአዲሱ ማንነቴ ጋር አይሄድማ። ለምን? ፍርድ አላህ የሚመዝን አምላክ ስላለ። ጸጋ አለ፣ ግን ከኃጢአት ጋር የሚታገል ተስፋ የማይቆርጥ ሞቲቬትድ የሆነ የእግዚአብሔር ገንዘብ የሆነ ህዝብ እግዚአብሔር ያርጋችሁ። ይጨክን። ይህ ዘመን አለመቀደሳችን ብቻ ሳይሆን በጣም ሲሪየስ ችግር የሆነው ቅድስናን የሚያቃልል መሆናችን። ቅድስና አይቃለልም፣ ንጽህና አይቃለልም። ከተቀበልነው ፍቅር ጋራ ከተቀበልነው ማንነት ጋራ ወደፊት ከሚገጥመን ህይወት ጋራ የተያያዘ ስለሆነ ማለት ነው። እና ጸጋ አለ፣ ግን የሚቀድስ መሆኑን ሳንረሳ ሳንተባበር ከክፉ ነገሮች ጋር ከመልካም ጓደኞች ጋር እየተባበርን እግዚአብሔርን እያስከበርን ከእግዚአብሔር ፍርድ አምልጠን ጌታን ፊቱን በደስታ ከሚያዩት መካከል ሁልጊዜ እንደምናገረው እግዚአብሔር ያርጋችሁ። አጭር ጸሎት ልጸልይና ልጨርስ። I'm telling you እግዚአብሔር ፕሬዘንስ አለ በመሃላችን። መጀመሪያ ደረጃ እየጸለይን I want to assure you የእግዚአብሔር ምህረት አለ፣ የሚያቆመን ምህረት። እየተናገረን ያለ አምላክ is a loving God። ስለ ይወደናል። አይገርማችሁም? የሚወድ አባትን የምታውቁት ዲስፕሊን ያደርጋል፣ ይናገራል። ይወደናል። ጽድቅና ቅድስናን በእናንተ ትግል ለማግኘት የምትታገሉ አዳዲስ ሰዎች ትኖሩ ከሆነ ፍቅሩን ከመቀበል ነው የሚጀምረው። ራሱን ስለናንተ ሰጥቷል ክርስቶስ። ሁልጊዜ በየሳምንቱ እንደምለው ወደዚህ ፍቅር፣ ወደዚህ ዳግም ልደት፣ ወደዚህ አዲስነት ህይወት
መምጣት የምትፈልጉ አዳዲስ ሰዎች ካላችሁ ፕሮግራሙ ሲያልቅ ዶንት ጎ አዌይ ዚኑ አብረን እንጸልያለን። ያልገባችሁ ነገር ካለ ላብራራላችሁ ሞክራለሁ። ጸልየን አዲስ ህይወት ይዛችሁ ሂዱ። ሁለተኛ ወገኖቼ መንፈሳችሁን ከፍታችሁ እንድትሰሙኝ የምፈልገው ከኃጢአት ጋር እየታገላችሁ ያላችሁና በመውደቅ በመነሳት ውስጥ የምትወዱትን ኢየሱስን እያስከበራችሁ ያላችሁ ሰዎች ትኖሩ ከሆነ ለእናንተ ያለኝ መልእክት like he loves us forgiveness አለ። እግዚአብሔር ይቅር ይላችኋል፣ ይቅር ብሏችኋል። የክርስቶስ ኢየሱስ ደም ከኃጢአታችን ሁሉ ያነጻናል። በኃጢአታችን ስንናዘዝ ንስሐ ስንገባ የሚሰማ አምላክ አለ፣ የሚያጠባ አምላክ አለ። ያጠባችኋል፣ ንጹህ ያረጋችኋል። so don't give up። አይ እኔ እንኳን ስለማታውቃኝ ነው አይባልም። ማይ ፍሬንድ ሁላችን እየታገልን ነው። ሁላችን እየታገልን ነው። እንድትታገል መታገያ ሜዳው እንደገና እየጠራህ ነው እንጂ ተስፋ እንድትቆርጣር ኖ ኖ ኖ ኖ ኖ። የሚለውጥ አምላክ አለ፣ የይቅርታ አምላክ አለ። ዛሬ የጠፋው ልጅ ቢመለስ ፍሪዳ ያርዳል እግዚአብሔር። ደስታ ይሆናል፣ ፌሽታ ይሆናል። ይቀበልሃል በደስታ እጆችን ዘርግቶ ይቀበላል። ሰው አይቀበልሽ ይሆናል፣ የሚቀበል አምላክ አለ። we can start ዛሬ። ለአንዳንዶቻችሁ ያለኝ መልእክት ዛሬ መጀመር ትችላላችሁ። ዛሬ we can start ዛሬ ዛሬ መጀመር ይችላሉ። አዲስ ወረቀት ሰጥቷቸዋል፣ አዲስ ቀን ሰጥቷቸዋል። እዚያ ላይ አዲስ ታሪክ መስራት፣ አዲስ ታሪክ ማድረግ፣ አዲስ ህይወትን ማድረግ እንችላለንና ዛሬ ያንን አዲስነት እግዚአብሔር በውስጣችን እንዲያደርግ ጸልያለሁ። በብዙ አይነት አስተምህሮ በብዙ አይነት መታለል ውስጥ ያላችሁ ሰዎች ግን መውጣት አለባችሁ። ማይ ፍሬንድስ ካቃተን ጸጋ ስጠኝ ነው እንጂ የሚባለው አዲስ ዶክትሪን አይፈለሰፍም። ቅዱስ እንደሆን ቅዱሳን ሁኑ ነው ብሎ የጠራን። በጸጋ ነው የምንቀደሰው፣ በስራ አይደለም፣ በጸጋ ነው የምንቀደሰው። የተቀደሰው የተቀበልነው ማንነት ግን የሚሰራ ስለሆነ አምልጠን በትልቅ ሞቲቬሽን እንድንወጣ ነው የምንጸልየው። አንድ ሁለት ነገር ነው የማደርገው ዛሬ። እግዚአብሔር ሳማ መንፈሳችንን ብቅ አድርጎት እንድንወጣ ጸልያለሁ። ሚራክለስሊ ነው እችላለሁ። ያ እታገላለሁ። ይሄ ዓለም ክፉ ነው፣ ቸርችም ደክማለች፣ ብዙ ክፉ ሰዎች አሉ። ግን እታገላለሁ ከእግዚአብሔር ጋር እታገላለሁ። ለንጽህና እታገላለሁ። መንግስቱን ለመውረስ እታገላለሁ። በእግዚአብሔር ጸጋና በእግዚአብሔር መንፈስ ማለት ነው። በእግዚአብሔር ጸጋና በእግዚአብሔር መንፈስ ኃጢአት ላይ ጨክናለሁ። ለእግዚአብሔር ለመኖር ጨክናለሁ። ሻንጣዬን አላሽግም። ፓስፖርቴን አንስቼ አይደለም የምጫወተው። ጨዋታው ሜዳ ውስጥ እገባለሁ፣ ግን በተስፋ እታገላለሁ ብለን እንድንወጣ ያንን መንፈስ እግዚአብሔር በውስጣችን እንዲያድሰው፣ ያንን መንፈስ እንደገና እንዲቀሰቅሰው በውስጣችን እሱን ለመጸለይ እፈልጋለሁ። እሱን እንድናረግ እጸልያለሁ። እግዚአብሔር ተናግሮኛል ብላችሁ የምታምኑ ቆመን በእግዚአብሔር ፊት እሱን እንጸልይና እንጨርሳለን። ግን እንጸልይ። እጆቻችንን ከፍ አድርገን ልባችንን ከፍተን Spirit of God, for the Spirit of God to come. Yes. ዛሬ መጀመር ይሻላል ከግትር ሆኖ ከመኖር። ዛሬ እንደ አዲስ ሰው መጀመር ይሻላል። እንደ አዲስ ክርስቲያን መጀመር ይሻላል። ወንድሞች እናቶች ነው አልገባኝም ነበር ኃጢአት is ሲሪየስ እና በቅድስና መኖር is ሲሪየስ እና እግዚአብሔር ሆይ ጸጋ ስጠኝ ብለን መጸለያል። ጸጋ ስጠኝ፣ ጉልበት ስጠኝ ነው እንድኖር፣ እንድጨክን፣ ሰበቤን እንዳስወግድ፣ ሰበብ እንድናስወግድ፣ ሞቲቬሽናችን እንደገና እንዲገጠም። ወገኖች በጣም ተስፋ የሚያስቆርጡ ብዙ አይነት ሰዎችና አስተሳሰቦች እንዳሉ አውቃለሁ። እንደማይቻል የሚያወሩ እንደማይቻል ላያችን ላይ የሚጭኑብን አስተሳሰቦች እንዳሉ አውቃለሁ። በጌታ በኢየሱስ ስም ከእግዚአብሔር ሕዝብ ላይ የተገፈፉ ይሁኑ። እግዚአብሔር አምላካችን በዚህች ከተማ በምንኖርባቸው ከተሞች ቅዱሳን የሆንን የተለየን ሕዝብህ ነን እኛ። ጌታችን ሆይ በተለየ ኑሮ ኖረን እንድናስከብር የተጠራን ነን። ጌታ እግዚአብሔር ሆይ የኃጢአት ኑሮ፣ የጨከነ የርኩሰት ኑሮ ለኛ አይመጥንም፣ አይገባም፣ አብሮ አይሄድም። ፊቲንግ አይደለም። ጌታችን ሆይ ከተሰጠን ፍቅር ጋራ አብሮ አይሄድም፣ ከሚመጣው ፍርድም ጋራ አብሮ አይሄድም እና ቤተክርስቲያንህን አስጨክን ጌታ እግዚአብሔር ሆይ። ወገኖችን፣ ወንድሞችን፣ እህቶችን፣ እኔን ባሪያህን አስጨክን ጌታ እግዚአብሔር ሆይ። ስታንዳርዱን ከፍ አድርገን እንድናውለበልብ፣ ቅድስና ለእግዚአብሔር ብለን እንድናውለበልበው፣ እንድንኖርልህ ጸጋን ስጠን ጌታ እግዚአብሔር ሆይ። የምንታገል ደካማ ሰዎች ነን ሁላችን ጌታ እግዚአብሔር ሆይ። የኢየሱስ ክርስቶስን ከሙታን ያስነሳው ያ መንፈስ በውስጣችን እንደገና በኃይል እንዲመጣ፣ እንዲያድሰን፣ እንዲያነሳሳን ጌታ እግዚአብሔር ሆይ እንዲያነሳሳን እለምንሃለሁ።